ደስ የሚል አገልግሎት አገልግዬ ከዛ ሲሸኙኝ የፍቅር ስጦታ ሰጥተውኛል። እኔ ደግሞ ይደውልልኛል ይሄ የጋበዘኝ ሰውየው አይ አንቺ ይሄን ያክል ነው፣ ስለዚህ የቀረውን ወደ ኋላ ትራንስፈር አድርጊልን። በጣም ተጨነቅኩኝ። ስልኩንም አልመለስኩም። በርግጥ ብር ምንም ስለሌለም ዝም አልኩኝ። አስብ የነበረው የእግር ኳስ ተጫዋች መሆን እንደምችል አስብ ነበረ። ምናልባት በዚህ አጋጣሚ አብዛኞቻችሁ ላታውቁ ትችላላችሁና የሆነ ዲም ላይት ምናምን ሽብረቅ ብሎ ሲያይ ማር በዓል መቼ ነው ይለኝ። እሱ መዝሙር 2000 ብር ነው ባለ ስቱዲዮ የጠየቀን። ሳልዋሻችሁ 200,000 ብር ነው ለኛ 2000 ብር ኦን ታይም። እናንተ ለኔ ብርታት ነው ሆናችሁና በቃ ሁሉ ጊዜ በየቅዳሜው ሰሜን እንደምታነሱ እንቆቅልሽን እግዚአብሔር ገልጾለት እግዚአብሔር ካልገለጸለት እኔ የመጣሁበትን ማንም ሊያውቅ አይችልም። ኮልፌን ቦርሳዬ ውስጥ ከትቼ አሜን ብዬ ወጣሁ። 6 ወር አልቆየውም ኢትዮጵያ ውስጥ። የዚህ ቤተክርስቲያን አባል በመሆኔ እድለኛ ነኝ ነው የምለው። ሁሌ ተባርክ ያለው ነው የምለው። አሜን። ህይወቴ እንደገና ከሞተበት ያቆጠቆጠበት እንደገና ወደ ሌላ ብርሃን እንደገና ወደ ሌላ በረከት የተሻገርኩበት ዛሬ እንደ ልጅ ነው የምቆጣቸው ስፈልግ። እንደ ልጅ አይደሉም። እኔ ካስተማርኳቸው በኋላ የሚጠይቁኝ ጥያቄ ምንም እኔ እንኳን ልጠይቀው የምችለው አይደለምና ተሰቃየህልኝ መርገሜን ወሰድከው ልታድነኝ እንዴት እንድትወደኝ እንዳየው። እንኳን አደረሳችሁ የክርስቶስ ህብረት ተካፋዮች ቤተክርስቲያን ተመልካቾች እንዲሁም አባላት። አሁን የምንገኘው የፋሲካ ወይም ደግሞ የትንሳኤ ልዩ መታሰቢያ በዓል ፕሮግራም እንዲህ በሚመስል ሁኔታ እያከበርን እንገኛለን። ባለራዕዮችም እንዲሁም ደግሞ አባላት በመካከላችን ይገኛሉ። እንግዲህ ቤተክርስቲያን ባለራዕይ ሐዋርያው ዘላለም እንጨዋወታለን ብሏል። ከዛ በፊት ግን ሐዋርያው ዘላለምን አንድ ጥያቄ መጠየቅ እፈልጋለሁ። እንግዲህ አፖስትል ዘላለም በቅርብ ጊዜ የደረሰ የመኪና አደጋ ነበር። ያ ካለፈ ወዲህ የመጀመሪያ የበዓል ፕሮግራም ከቤተሰቦች ጋር እንዲሁም ደግሞ ከቤተ ክርስቲያን ጋር እያከበርክ ይገኛልና እንደው ምን ይመስላል? ምን ተሰማ? እግዚአብሔር ሁለተኛ እድል ለቤትህም ለራእይም ሰጥቷልና እንደው በዚች ላይ ትንሽ ነገር ብለህን ወደ ጭውውት ብንገባ። በመጀመሪያ እንኳን አደረሰ። እንኳን አብሮ አደረሰን። ያ ከካር አክሲደንቱ ጋር በተያያዘ የነበረው ነገር እውነት ለማውራት ቀላል የሚባል አይደለም። ግን ደግሞ በማንበብ ከሰዎች በሰዎች ህይወት ስላደረገው ስለ እግዚአብሔር ማዳን በመስማት ከሚታየው ያለፈ የእግዚአብሔር ማዳን የተገለጠበት ነው። የእግዚአብሔር መገለጥ የታየበት ነው። ህልማችን ላይ ተኝተን በእንቅልፍ ራእይ እንደምናይ እየጸለየን የሆነ መገለጥ እንደምናይ ሌላኛውን የእግዚአብሔርን የመገለጥ ምዕራፍ ያየሁበት ነው። በጊዜው በጣም ከባድ ቢሆንም ዛሬ ላይ ሳስበው ግን በቃ የእግዚአብሔር ማዳን የታየበት ነው። አክሲደንቱ ራሱን የቻለ የእግዚአብሔር ሌላኛው የመገለጥ የእግዚአብሔር የታላቅነቱ ጥግ ሌላኛው የመገለጥ ክፍል ስለነበረ እውነት ለማውራት ከመኪናው አደጋ በኋላ አገልግሎትን ራሱ እንደ ተራራ አይደለም ማሰብ የጀመርኩት። በቃ በዚህ ልክ ማዳን የሚችል አምላክ ሊትራሊ አብሮኝ አለ የሚል የሆነ ኮንፊደንስ ነው። ይሄ ምሽግ የገባ ጾም ጸሎት የገባ ሰው የሆነ ነገር ጨምሮ እንደሚወጣ ሁሉ በእግዚአብሔር ላይ ያለኝ እምነቴ የሆነ ሌቭል የጨመረበት ነውና እንደው ዝም ብላችሁ ብታስቡ አብራችሁኝም ያላችሁ አገልጋዮች ብናስተውል ከካር አክሲደንቱ በኋላ የተለየ ሚንቀሳቀስ ነገር እግዚአብሔር አሳይቶናልና በረከት ያየንበት ማዳኑን ያየንበት ነው። ይሄን ነው የሚለው ከኔ በላይ ማዚ የራሱ የሆነ ትርጉም ይኖራታል። ምክንያቱም ፔኑ በኔ ላይም በሷ ላይም የራሱ የሆነ ስሜት አለውና ልጆች እንዳያውቁ በጣም ተጠነቀቅ ነበር። እስከ ሁኔታዬም እንጃ ባባም ከስንት ቀን በኋላ እንዳወቀ ምናምን አላውቅም። ኖርማሊ ማዚንም እንድታውቅ አስቤ የነበረው እኔ መኪናው ከዛ ተነስቶ የሆነ መስመር ይዘው እኔ ቤት ተመልሼ እንጂ እዛው መንገድ ላይ እንዳለው ሆኖ አክሲደንቱ እንደደረሰኝ እንድታውቅ አልፈለኩም። አጋጣሚ ያለፈ የቀረጸው ወዳጅ ሚዲያ ላይ ሲያውል እሷ ሌላ ጋር ነበረች። እንደሚደርሳት እርግጠኛ ሲሆን ነው ከፌስቡክ እንዳታይ
ራሴ ለማሳወቅ የቀደምኩትና ኢንጀነራል ግን የእግዚአብሔርን ታላቅነት ያየንበት ነው። ሌላ መገለጥ ያየንበት ነው። በቤተ ክርስቲያናችን ኮንሽስ ሆናችሁ ካሰባችሁ የሆነ ሌላ በአገልግሎታችን በአጠቃላይ ነገር ላይ ክብር ይዞ ነው የመጣው። ሰይጣን ሐዘን ይዞ መጣ፣ እግዚአብሔር ገለበጠው፣ ትንሳኤን አደረገ። ክብር ነው የጀመርነው እና ይሄን ነው ማለት። ወደ በዓሉ ፕሮግራም እንሄዳለን፣ ግን አንድ ጥያቄ ጠይቄ ወደ ፋሲካው ብመጣ ደስ ይለኛል። ብዙ ጊዜ በተለምዶ ከቤተሰባችን ውስጥ አንድ ባለራእይ፣ አንድ ነብይ፣ አንድ ዘማሪ አይጥፋ ይባላል በተለምዶና እግዚአብሔር ደግሞ ያንተን ቤት አንተን በፕሪቺንግ በፕሮፌሲ ሚስትህን ደግሞ በዝማሬ ባርኳል። በሁለት እጥፍ ማለት ነው። ምን ይሰማሃል? በዚህ የሚሰማኝ ምንድነው? እውነት ለማውራት ምንም የኔ እቅድና ፕላን የሌለበት። ለምሳሌ አሁን እኔ ልጅ ሆኜ አስብ የነበረው የእግር ኳስ ተጫዋች መሆን እንደምችል አስብ ነበረ። በጣም ፕራክቲስ አደርግ ነበረ። ለወረዳ ለምናምን እስከ መሰለፍ ተጋ ነበረ። ድንገት ራሴን በማላቅበት ፕሮግራሙ ውስጥ እንዳገኘው ሁሉ ትዳሬ፣ ቤቴ አጠቃላይ ምንም አይነት ሰውኛ የሆነ የኔ ፕሮግራም የሌለበት የእግዚአብሔር ፕሮግራም ብቻ ያለበት ነውና በማዕዚ ዘማሪ መሆን የማስበው ምንድነው እግዚአብሔር ፓኬጅ እንዳዘጋጀ በእኔ ልሰራ የወደደው ስራ አለ። ለዛ ስራ የሚሆን ፓኬጅ እብን ማዕዚም ብቻ ሳይሆን ሌሎች እንኳን ራእይ ውስጥ እግዚአብሔር የሚሰጠን ሰዎች እንኳን ምናልባት በዚህ አጋጣሚ አብዛኞቻችሁ ላታውቁ ትችላላችሁና በእኔ እግዚአብሔር ያየው ነገር አለ። ቅኝት ያላቸውን ሰዎች ነው የሚያመጣው። የሚገርማችሁ ነገር ከዛ ካየሁት ነገር ግራ ቀኝ እንኳን እንዳለል ከኔ በላይ እኔ በማየው አንግል የተቃኙ ሰዎችን ነው ጌታ የሚያመጣ የነበረውና የማዕዚ ዘማሪ መሆን ትልቅ እግዚአብሔር ያዘጋጀው ፓኬጅ ነው። ፓኬጁን ደግሞ ማዕዚ ሙሉ ፓኬጅ አላወጣችም። አሁን ውስጧን የሚጠብቀው ጌታም ሲናገራት ማቀው የሱ አገልግሎት መዝሙር ብቻ እንደሆነ አይደለም ማቀው ብዙ ፓኬጆች ገና ስለሚወጡ ትልቅ ደስታ ነው የሚሰማኝ። ጸጋ ላይ ጸጋ ነው የተጨመረልኝ ይላል። ወደ ክርስቶስ ህብረት ተካፋዮች ቤተክርስቲያን ተመልካቾች በሙሉ እንግዲህ አሁን ቆይታ እያደረግን ያለነው በዚህ ቤተክርስቲያን ውስጥ ከባለራዮቹ ጋርና ከአባላት ጋር ነው። እንግዲህ ሐዋርያው ዘላለም ቅድም የጠየቅኩን ጥያቄ ለመጠየቅ ያሰብኩበት ምክንያት በዚህ በበዓል ምክንያት በአገልግሎት በተለያዩ ምክንያት ቤት ማትቆይበት እንዲሁም ዘማሪት መዓዛም ቤት ማትሆንበት ጊዜ ይገጥማልና ይሄ ደግሞ እንዳጋጣሚ ሆኖ ከዚሁ ከራእይ ጋር ነው አብረህ እያሳለፍክ ያለውና ከዚህ በፊት እስቲ ወደ ኋላ ልመልስ። በበዓላት ወቅት መዓዚም አፖስትልም እንዴት ነበር የምታሳልፉት? እውነት ለመናገር በበዓላት ወቅት በዓሉም ያው ትዝ የሚለው የሆነ ከተማ ሲወጣ የሆነ ዲም ላይት ምናምን ሽብረቅ ብሎ ሲያይ ማር በዓል መቼ ነው ይለኝ እና አሁን ላይ ጌታ በእውነት ከኔ በላይ የሆኑ እናንተን ስለሰጣችሁ እንግዲህ በዓል ከመድረሱ በፊት ፕሮግራም ማውጣት፣ ስለ በዓል ማሰብ፣ ቤተ ክርስቲያን ላይ ጀምሮ ማክበር እሱ በቃ በዓል መቼ ነው ምናምን ትዝ የሚለው ሰው አይደለም። ፕሮግራም መቼ ነው ብትሉ ይቀለዋል። ያው እኛ ቤት እውነት ለመናገር በዓል ከፊት ሲመጣ ብዙ ሰው ከወር በፊት በቃ በዓል እየደረሰ ነው ምናምን ሽር ጉድ ይላል። ለልጆች ምናምን ብዙ ነገር ያስባል፣ ከሚበላው ከሚጠጣው ጀምሮ። እኛ እንደዛ አስበን አናቅም። የበዓል ፕሮግራም በእርግጥ እኔ አሁን ወደዚህ ወደ አዲስ አበባ ከመጣም በኋላ ፕሮግራሞች ሲያዙ በዓል ይሄ ነው የሚለውን ፕሮግራም ቀኑን ስለማቅ እንደዚህ እኮ ነው በዓሉ ብዬ ነግረዋለሁ። ግን ያው ውስጥ ከደረሰ በኋላ ነው ስለ በዓል ሊያስብ የሚችለው እንጂ ይሄ ቦታ ሰጥቶ በጣም አስቦ የሚጨነቅ ሰው አይደለም። እና ፎከስ ሁል ጊዜ ቤተ ክርስቲያን ላይ፣ አገልግሎት ላይ፣ ነፍሳት ላይ፣ የጠፉትን ሰዎች በመጠየቅ ቢሮ ቁጭ ብሎ በማንበብ እንደዚህ አይነት ነገሮች ላይ ነው የሚያሳልፈውና በዓል እኔም ከቤት ወጥቼ ሌላ ቦታ አሳልፌ አላቅም። እንደ ሁኔታ ሆነን እናሳልፋለን ማለት ነው። የተለየ አጋነን ባናደርግም በቃ የመጣውን ተቀብለን ማለት ነው። እንደዛ ነው የምናደርገው። ከቅርብ ጊዜ ከ3 አመታት በኋላ ደግሞ እኔ ምን አደረኩኝ? የጎዳና ልጆችን የማብላት ሀሳብ ኃላፊነት ወሰድኩኝ ማለት ነው።
ከዛ አስቀድመን ከበዓሉ በፊት ለአልባሳትን ደግሞ ምግብ በማዘጋጀት እንደዚህ ለተከታታይ 3 አመት አደረገን ማለት ነው። ይሄኛውን አመት ሳይጨምር ማለት ነው። ስለዚህ ጥሩ እየተሻሻለን ነው። በጣም በሚገርም ሁኔታ ለውጥ አለው። አፖስትል ራሱ አሁን ዘንድሮ በዚሁ ከቀጠልን ያው ማናከብረው በዓል የለም። እሺ ማዝዬ፣ በዚሁ አጋጣሚ እንደው አገልግሎት ላይ ዝማሬ ላይ ለማገልገል ስትወጪ እንደው ገጠመኝ የምትይው እማትረሺው ትውስታ እንደው እስቲ አስቂኝ። የዛሬ 2 አመት እዚህ አዲስ አበባ ከመጣን በኋላ ማለት ነውና ትልቅ ቸርች ነው። ወደ ምንድነው ይሄ ወደ ጳውሎስ ሆስፒታል አካባቢ ትልቅ ቸርች ቤተክርስቲያናት ኮንፈረንስ ተጋብዤ ሄድኩኝ። ያው የገና ዋዜማ እንትን ነውና ሄጄ በጣም ደስ የሚል አገልግሎት አገልግዬ ከዛ በኋላ ያው ሲሸኙኝ የፍቅር ስጦታ ሰጥተውኛል። እኔ ደግሞ ነገ ገበያ ሊገባ ነው። በጣም በቃ እንግዲህ ብር አግኝቻለሁ። በቃ ነገ ልጆቼን እንደ ሰው በቃ በዓል አከብራለሁ ከልጆቼ ጋር ብዬ ገበያ ገብቼ የሚያስፈልገኝን ገዛዛው ምናምን ነገርና ይደውልልኛል ይሄ የጋበዘኝ ሰውየው። በተደጋጋሚ ስልክ በሰላም ገባሽ ወይ ለማለት ነው። ኦሬዲ ገብቼ አድሬ ገበያ ሸምቼ ወጥቻለሁ። ለምን ይደውላል በዚህ ሰዓት ብዬ እዛ አነሳውና ሰላም እንዴት ነው ምናምን ስል በጣም ከይቅርታ ጋር ዘማሪት ማዕዚ ላንቺ የሰጠነው ፖስታ የሙዚቀኞቹ ነው አለኝ። ከዛ ሙዚቀኞቹ ባንድ ናቸው፣ ባንዶቹ 5 ናቸውና እኔ እንዴት የምሽት የአንድ ቀን ፕሮግራም አገልግዬ ይሄንን ሁሉ ብር ይሰጡኛል? በቃ እንዴት የተባረኩ ናቸው ምናምን ብዬ በጣም ደስ ብሎኝ በቃ እና ምን ላድርግ ታዲያ፣ አይ አንቺ ይሄን ያክል ነው፣ ስለዚህ የቀረውን ወደ ኋላ ትራንስፈር አድርጊልን አሉ ማለት ነው። በጣም ሼም ያዘኝ። ብሩም አልነበረም፣ ኦሬዲ ጨርሻለሁ። አፖስትል ጋር ብር የለም እና በጣም ተሰማኝ። እኛ ቤተ ክርስቲያን ቢሆን እንደዛ አይነት ነገር የገጠመን በፍጹም አንጠይቅም አናደርግም። እንደው እግዚአብሔር ለዛ ሰው ምን ያክል ችግር ውስጥ እንዳለ አይቶ አደረገለት ብለን በቃ ጌታን ስለዛ በስተት ስለሰጠነው ነገር በቃ እግዚአብሔር ሐሳብ ነው ብለን ነው ምናመሰግን የሚመስለኝ እንደኔ። አይ እንደዚህ አይነት ነገር እኛም ገጥሞናል እያለች የነበረው ማዚ እውነት ነው። እኔም ማስተላለፍኩ ለዛ ሰው። አፖስትልም እዚህ አልነበረም ያለው ለሀገር ነበር ለአገልግሎት ወጥቶ ነበር። እሱም ማስተላለፈ። ከዛ ስንነጋገር ሰጠሽው? አዎ ሰጠሁት። እኔም እኮ ሰጠሁት። በቃ እግዚአብሔር ሰጥቶታል ማለት ነው ብለን ልጁም ጋር በስተት ነው የተላከው ብለን አላለም። በቃ ጌታ ሰጠው ብለን ተው ነውና ያለችው እውነት ነው። እኛ ብንሆን ደስ ብሎት ከዛ በኋላ በቃ እኛ ጋር ለማገልገል ለመምጣት ራሱ በቃ ደስተኛ ነበር። ግን ደግሞ እውነት ለማውራት ደግሞ በቃ እግዚአብሔር ብሎታል ብለን አመንን እና ልቡ ምን ያህል እንደሚባረክ ደግሞ አሰብን። ደግሞም ተባርኳል እና ከዛ መልሰን ግን ከቸርችም አገኝተ ነበር እንደ ሰተው ነበር እንደ እኔ ቢለው እሱ ዓለም ላይ ምን ያህል ነገር እንደሚፈጥር አስበን ተው ነውና ቢፈጠር ስላልሽሎ ተፈጥሯል ለማለት ነው። ያ እና የሚገርመው በጣም ተሰማኝ። ብር አልነበር ምናልባት እግዚአብሔር አንድ ሰው እንኳን እዛ መካከል አይኑ ይበራለት ሰው ቢሆን ኖሮ እኔ ያለሁበትን ሁኔታ ያቅ ነበር። እንደዛ ነው ውስጤ ላይ ተሰማኝና ኦሬዲ ብሩም ለገበያ የሚበቃኝ ብር ሆኖ አይደለም፣ ግን እንደምንም በቃ ስታጡ ማይሆን የሆነ የምትፈልጉን ትታችሁ የማትፈልጉትን አይደል ገዝታችሁ የምትገቡት ለማብቃቃትና በጣም ተሰምቶኝ ለሱም መንገር ደበረኛ እና እንደሌለው ስለማካባ አልኩ። ቤት ከገባው በኋላ ኪያዬ እንደዚህ እኮ እንደዚህ አሉኝ ብዬ በጣም ተጨነቅኩኝ። ስልኩንም አልመለስኩም። በርግጥ ብር ምንም ስለሌለን ዝም አልኩኝ። ከዛ ወደ ማታ አካባቢ ደግሞ ሌላ ሰው ይደውልልኛል። ደወለልኝና ዘማሪት መዓዛ በጣም ለተፈጠረው ነገር በቤተ ክርስቲያንም በእኔ ይቅርታ ጠይቃለሁ አለ። ይሄ እንደዚህ ተብሎ ብር መልሺ አይባልም፣ በጣም ነውር ነው አለና አሁን እኔ አካውንትሽን ላኪልኛል።
አካውንትሽን ላኪ፣ እነሱ የሚጠይቁትን መልሽ ያሉትን ብር እኔ ላንቺ ልካለሁ። አንቺ እንደሌለሽ ገብቶኛል። ስለዚህ መልሽ፣ እኔ ላንቺ ያስገባለሁ፣ አንቺ ለነሱ አስገቢላቸው። ይሄንን በቃ አለኝ። ምክንያቱም አብሯቸው ከነበሩ ሰዎች መካከል እሱ አንደኛው እንደሆነ ያው ነግሮኛል። ግን በቃ ተሰምቶት ያው እንደዛ አደረገ። መልሼ እንደገና ለቤተ ክርስቲያኑ አካውንት አስገባውኝ። ስክሪንሻቱን በቴሌግራም ላኩኝ። ተፈጥሯል። እንዲህ አይነት አስቅኝም አሳዛኝም ነው እላቸዋለሁ። እንደዛ ባይፈጠር ጥሩ ነበር ለማለት ነው። በጊዜው በእርግጥ እኔም አገልግሎት ያልጀመርኩበት ጊዜ ነው። ለ8 ወራት አዲስ አበባ ከገባን በኋላ ቸርች ያልጀመርንበት ጊዜ ነበረ። እኔ ቤት ጸሎት ላይ ነው ማሳልፈውና እኔ ኦሬዲ ያው የማልፈውን ያንን መንገድ እንደማልፍ አውቃለሁ። አዲስ አበባ ስንገባ መስመር ውስጥ እስክገባ የራሴ ስራ አገልግሎት እስኪኖረኝ ህዝብ እስኪኖረኝ ከባድ ጊዜ እንደማሳልፍ አውቅ ስለነበረ ስመጣ ምንም በቃ እሷ የምትጥረውን አዲስ አበባ የመግባቱም ግፍት ሞር ከኔ ይልቅ የእሷም ስለነበረ የምትጋፈጠውንም ነገር ቀድሞ ማቀው ነው ዝም ብዬ አይ ነበረ። እና ኢንጀነራል ግን ያጋጥማል። ሌሎችም ቤተክርስቲያን ውስጥ ሀፐን ሊያደርግ ይችላል። ግን ደግሞ ከብር ይልቅ ሰው ይበልጣል፣ አገልጋይ ይበልጣል። ቤተክርስቲያን የሚያስቀጥለው ብር ሳይሆን አገልጋይና አገልግሎት ነውና ቅድሚያ መሰጠት ያለበት ነው ብዬ አምናለሁ። በዚህ አጋጣሚ ለሌሎችም ትምህርት ይሆናል የሚል የሷ አጋጣሚና ገጠመኝ ቢሆንም የጋራ ነበር ለማለት ነው። እሺ አፖስትል 1-2 ብለህን ወደ ሌላ እንድንሄድ ክራይስ ፌሎሺፕ አሁን በአዲስ መልክ እየታየች ነው። በቤቱ አሰራር ራዩ በጣም እየሰፋ በብዙዎች ዘንድ በቃ የሚገርም ሲዝኗ ነው እላለሁ እኔና አሁን ላይ በቃ ብዙ የምታገለግልበት መንገድ በጣም እየሰፋ ነው። ማዕዝዬም አንተምና እንዴት ነው አሁን ላይ ምእመኑንም እየተመለከተ ላለው ሚዲያው በሰፊ እየታየ ነው። ክራይስት ፌሎሺፕ እዛ ቸርች እየተባለ ነውና ይሄ የእግዚአብሔር አደራረግ ነው፣ የእግዚአብሔር ጊዜ ነው፣ ሲዝኑ ነውና አንተ በዚህ ውስጥ ምን ይሰማሃል? ከዚህ በጣም እንደምትርቅ ከዚህ በጣም እግዚአብሔር ያሳየ ትልቅ ነገር እንዳለ ይሄ ብቻ እንዳልሆነ ይሰማናል። አንተም እንደ ባለ ራእይ ግን አሁን ያለውን ነገር ስታይ አንተ ውስጥ ምን ይላል? ይሄ ነገር እውነት ለመናገር የኔ አስተዋጽኦ የለበትም። እኔ እንደ ባለራይ ደክማለሁ፣ ምችለውን ሁሉ ጥራለሁኝ፣ ጸልያለሁ፣ በግሌ አነባለሁ። ግን ረጅም ጊዜ በኔ ራእይ ውስጥ በክራይስት ፌሎሺፕ ራእይ ውስጥ ራእዩ የኔ ነው የሚሉ ራእይ ሰዎች አልመጡም ነበር። ባለፈውም እዚህ የነበሩ መሪዎች፣ አገልጋዮች የህብረት ጊዜያችን ላይ ያነሱ እንደነበረ የኔ ነው ብለው ወደ ውስጥ የገቡ ብዙ ሰዎች የመጡት ቅርብ ነው። ረጅም ጊዜ የማገለግላቸው ሰዎች እንጂ ራእዩ የኔ ነው ብሎ አብሮ የሚቆሙ ሰዎች አልመጡም ነበር። ስፔሻሊ የሚጸልዩልኝ ሰዎች እግዚአብሔር እንዲሰጠኝ በጣም እጸልይ ነበር፣ ለራእዩ የሚጸልዩ ሰዎች። ይሄ የዚህ ሲዝኑ እንትን አንደኛ እግዚአብሔርም ጊዜ አለው የራሱ የሆነ ጊዜው ስለሆነ ደግሞ እግዚአብሔር ራይት ሰዎችን ወደ ራእዩ ያመጣ ስለሆነ የብዙ ሰዎች ጸሎት ውጤት ነው። ስፔሻሊ ቅዳሜ የሚጸለየው ጸሎት በጣም በሚገርም ሁኔታ አንዳንዴ እኔ እዚህ ሳልኖር እንዴት የነበረ እንደነበረ የጸሎቱን ሙሉ መረጃ ነው ማገኘው። በምን ርዕስ ሁሉ እንደተጸለየ ነው ሰማውና ጸሎቶቹን ሲሰማ በጌታ ፊት ሲነግራቸው አሁን ያለውን ሙቭመንትና ከዚህም ቀጥሎ የሚፈጠረውን ነገር ቆጥረዋለሁ እኔ። ምክንያቱም የተጸለየውን እንደሆነ አድርጌ ስለማምንበትና ይሄ ምንም የተለየ ነገር አይደለም። በፊት ከምደክመው ከማድርገው የተለየ ነገርም ያደረኩት የለም። አንድ የእግዚአብሔር ጊዜ ነው። ሁለት የእግዚአብሔር ጊዜ ያመጣቸው ሰዎች ከኔ በላይ የሚተጉ ከኔ በላይ የሚጸልዩ የሚጮሁ የዚህ ራእይን መውለድ የሚጠብቁ ሰዎች መምጣት ነውና ከዚህም በኋላ ደግሞ የተወለዱ ልጆች ድምጽ የሚሰማበት ራስ ሴት ጋር ቤቷ ገና ስትገቡ አለች ቤት አትሉም፣ ህፃኑ አለው ይላል ጓዳና ልክ እንደዛ አለው የሚል ነገር የሚሰማን ጊዜያችን ላይ ነውና የሚወለዱ ህፃናትን ለማሳደግ ዝግጅት እንድናደርግ አጥሚቱን የምናምን ዱቄቱን ቅቤውን የምንልበት ጊዜ ነው ብዬ ነው ምለው። እንግዲህ አፖስትል ማዕዚ ቅድም ስታወራ አሁን አፖስትል እየተሻሻለ ነው፣ በዚህ ከቀጠለ አለች በዓሉ ትዝ ይለዋል ወይ በዓል ቤት ያሳልፋል ወይ የሚለውን ስትጠየቅና እንደው በዚህ አጋጣሚ በበዓሉ ጋር
ከቤተ ክርስቲያን አባላት እንዲሁም ከቤተሰቦች ጋር ስላለ ለመጨረሻ አንድ ባለቤትህን ዘማሪት መዓዛን ጠይቃት ብልህ ልትጠይቃት የምትችለው ነገር ምንድነው? ከዛ አንተ በጣም የምትወድላትን አንድ ዝማሬ ለትንሽ ደቂቃ አንተ የመረጥከውን ዘማሪት መዓዛ ብላልን ወደ አባላቶች እናልፋለን። ምጠይቃት አንድ ነገር ነው። እሱ ምንድነው? በዓል በጣም የመሻሻል ፕሮግራም አለኝ። እውነት ለመናገር አንዳንድ ጊዜ ብዙ ራእይ የሚጀምሩ ሰዎች የሚያብዱበት ጊዜ አለ። ራእይ በእብደት መንገድ ያሳልፋል። ለምሳሌ ኮንፈረንስ እየሄድኩ የሆነ አገር ገጠር ውስጥ አቋርጬ እየሄድኩኝ የሆነ ስቶር የሚመስል አዳራሽ የሚመስል ቤት ካየው እዚህ ጋር ቸርች ቢጀመር ምንም በእና ቴራዞ ተነጥፎ ለጥ ያለ ሰፊ ሆቴል ውስጥ ከገባ ምን አለ አሁን ይሄ ስፒከር እንደዚህ ያ ሞኒተር ቢሆን የሆነ መጠጥ ቤት ምናምን የሆነ ቤት ጽድት ያለ ቦታ ላይ ሲሆን አንተ የምትመለክበት ቦታ እንደዛ ሆኖ ጌታ ሆይ በጨለማ ለመጨፈር የሚሰበሰቡ ሰዎች እኮ ማብራት በርቶ ግርግዳው እኮ አይጠፋም። በጨለማ ነው የሚጨፍሩት። የተደረገው ዲኮር እኮ የሚያየው የለም። እንዲጨልም የሚፈለግበት ቤት በዛ ልክ ሲሰራ ምን አለ ጌታ ሆይ ምላቸው ብድ የሚያረጉ ምዕራፎች አሉ። ነገር ሁሉ ደግሞ በአንድ ቀን ግልብጥ ብሎ የሚቀየር የሚመስልባቸው ጊዜያቶች አሉና አሁን ግን ደግሞ እግዚአብሔር ቤቱን በራሱ ጊዜ ደግሞ ውብ አድርጎ የሚሰራ አምላክም ስለሆነ ያም ብቻ ሳይሆን ከዚህ በኋላ አብሮን የሚያገለግሉ ልጆች እየበዙ ይመጣሉ። ቤተሰብ ጋር ማይሄዱ ከኛ ጋር የሚያሳልፉ እየበዙ ይመጣሉና እንደው ከልጆች ከቤተሰብ ያለፈ ሰፊ የሆነ ሰርሞኒ በዓል ላይ እየተዘጋጀ ዛሬ እግዚአብሔር ረድቶን ከጉባኤ ጋር በሚል በዚህ አድርገናል። ከዚህም አለፈ ደግሞ ጉባኤ በየቤቱ በሚያመልከውም ቀን ላጤ የሆኑ ወጣቶች በሙሉ ተሰብስቦ በተለይ የራሱ ትዳር የራሱ እንትን የሌላቸው የትም ባይሄዱና ከኛ ጋር እኛ ጋር እየተጫወቱ የሚያሳልፉበትን ደግሞ ጊዜ እሱን እናፍቃለሁና ማዓዚን ምንድነው ልጠይቅ የምችለው ነገር ቢኖር አንደኛ ከዝማሬ ያለፈ ነገር ጌታ ሲናገር ታውቃለሁ። ምን ያህል እየጠበቅሽ ነው? ዘምሮ መድረክ ላይ ጥሩ ጸጋ አካፈለው መሄድ ትልቅ ነገር ነው። ግን ደግሞ ከዚያ ያለፈ እግዚአብሔር በዘመኑ ያወራው ነገር አለ። እኔ ማቀው እብነፍ እንደ ምስት ብቻ አላይም። በጌታ ፊት ሳወራችሁ ሳገባ የሷ ቸርች መጋቢ የነበረ ሰው ሲያስታውቀኝ መጋቢው ነውና ያስታውቀኝ ሶስት ነገር ነው ኃላፊነት የምትቀበለው አለኝ። አንደኛው አደገኛ ልጅነት አለባት አለኝ። እሺ አልኩት። ሁለተኛው የሆነ እሱ በእኛ ቋንቋ ነው ያወራው የሆነች ነገርና ቅኔ በጣም የሚገርም ቅኔ ያለባት እና ያ ቅኔ መሬት ላይ ሳይወድቅ መቀጠል እንድትችል ኃላፊነት እንድትቀበል ፈልጋለሁ እንድታድግ ስለማምን። ሶስተኛ ትምህርት ትማራለች እና 11 እንግዲህ 11 12 እንደገና ዩኒቨርሲቲ አሁን የምታዩን አይነት ላይፍ እንዳይመስላችሁ የነበርንበት ላይፍ በጣም ከባድ ከሚባለው ከባድ ላይፍ ውስጥ ነው የነበርነውና በዛ ላይፍ ውስጥ ትምህርት እንድትማር ሙሉ ምችለውን ሆኛለሁ። እሱም ብቻ አይደለም የዝማሬዋም አገልግሎት እንዲቀጥል በጣም ማረሳው ነገር ብኖር አንድ ዘምሬ ሳበቃ ዘምር ይለኛል እንደገና የሚል መዝሙር አላትና እሱ መዝሙር 2000 ብር ነው ባለ ስቱዲዮ የጠየቀን። ሳልዋሻችሁ 200,000 ብር ነው ለኛ 2000 ብር ኦን ታይም እና በጣም ይገርማችሁ መዝሙሩን ካሰራን በኋላ ክሊፕ እንሰራለን ብለን ካሜራማኖች ቀጥረን ጌታ ይባረክ ዛሬ እነሱ የያዙ ካሜራ አለን በእጃችን ላይ ከኛም ተርፎ ለሌሎች ዘማሪዎች ኑ በነፃ መታችሁ ሰርታችሁ መዝሙር ልቀቁ ያልናቸው ነውና የሆነ የሚያንከራትት ተራራ ወተን ተቀርጸን ከቀረጻ በኋላ እኛም የቀረጹንም ልጆች ምሳ የሚበሉት የላቸውም እና የጠየቁን ብር ቀብድ ሰተናል። ጌታ ይባረክ። ከቀብዱ ቀሪውንም አልጠየቁንም፣ ቪዲዮንም አላየንም፣ ምሳችንም አልበላንም፣ ተቆራርፈን ተለያየን። ዛሬ ግን ጌታ ይባረክ እንደዛ እንዲቀርጹን የለመንላቸውና ቀብድ መስጫና መክፈያ ያቃተንን ማቴሪያል እግዚአብሔር በእጃችን ሰጥተዋል።
ማዚም አንድ መዝሙር መቀረጽ እንደዛ ከባድ በሆነባት ምድር ዛሬ ለብዙ ዘማሪ በር እንድትሆን እንካሬጅ ማድረግ እንድትችል እግዚአብሔር ያስቀጥላል እንድትል ከጸጋም ያለፈ ከኦፖርቹኒቲም ያለፈ ከላይፏም እግዚአብሔር ትልቅ ነገር አስቀምጦባታልና ከጸጋ ቀጥሎ ካንቺ ውስጥ ያለው ነገር ትጠብቂያለሽ ወይ? ትልቅ ነገር እንደ ቸርች ክራይስት ፌሎሺፕ ምን ያህል ጊዜ ይጠብቅሽ? አሁን ማዚ ትዘምራለች። ከዚህ ቀጥሎ ከመባል ያለፈ ነገር እንጠብቃለን። እኔ ያው እግዚአብሔር የሚናገር አምላክ ነው። በእርግጥ ሁል ጊዜ መናገር ሱስ የለበትም። እኛ ኦን ታይም እግዚአብሔር በተናገረው ጊዜ አክቲቭ መሆን አለብን። ለድምፁ ምቹ መሬት፣ መልካም መሬት መሆን አለብን። የዛኔ ነው የሚበቅል ነገር ከሆነ ፍሬ ማፍራት የሚችለው ማለት ነውና እኔ አሁን በጣም ውስጤ በቃ እዚህ ቸርች ላይ እረፍ ብዬ ማገልገል፣ በውስጥ ያለውን ጸጋ እንደገና ማነሳሳት። እንግዲህ ትውልድ እየመጣ ሲሆን ያው እግዚአብሔር ስላመነብህ ደግሞ አምኖብህ እንድትዘጋጅ እንድትበስል የበሰለ ነገር ትውልድ መጥቶ እንዲያገኝ እግዚአብሔር ስለሚፈልግ እውነት ለመናገር በጣም ውስጥ እየቃተተ ነው። በቃ ጸሎት መግባት ያምረኛል። በቃ ቤት ስገባ ብቻዬን መሆን ምናምን ምፈልግበት ጊዜ አለ፣ ግን አልችልም። ቤት በጣም ልጆች ስለሚናፍቁኝ ቀን አብራቸው ስለማልውልና ከአፖስትል ጋር ራሱ የሆነ 3-4 ቀን ወጣ ብለን ምንጸልይበት ምንዘጋጅበት በጣም ትልቅ ስራ እግዚአብሔር ስላስቀመጠብን አሁን ላይ ጊዜ የምናባክንበት ጊዜ ላይ አይደለንምና በቅርቡ እግዚአብሔር ይረዳኛል በራሴ መዝሙሮች እንደገና ደግሞ ከመዘመር ባለፈ በስብከት ደግሞ እግዚአብሔር ቢፈቅድ ደግሞ ያሰብናቸው ሀሳቦች አሉ። ኮንሰርትም እናዘጋጃለን። የራሴን መዝሙሮች ሰርቻቸው የተቀመጡ ያልተዘመሩ ያልወጡ መዝሙሮች አሉና ያንን ደግሞ ለምን ትውልድ አይሰማውም? ለምን አይባረክበትም? አሁን ላይ ሰው የሰውን መዝሙር ብቻ እንደምዘምር እያወቀ ነው፣ እየገመተ ነው። አንቺ እኮ በጣም እንደ ሌሎች አይደለሽም፣ የራስሽን ዘምሪ ያሉኝ ብዙ ትልልቅ ዘማሪዎች ናቸው የሚደውሉልኝ፣ የሚጽፉልኝ። አደራሽን እባክሽን ቅኔዎችሽን አነሳሽ እንደገና እያሉኝም ስለሆነ ያው እግዚአብሔር ስላመነብነው እንደዚህ ከቀኝም ከግራም ከፊትም ከኋላም ሁሌ የሚቀሰቅሰን የሚያስቀምጠውና እኔ ደግሞ በጣም ችላ እንዳልኩኝ ነው በጣም በቃ ውስጤ እየተሰማኝ የነበረውና አሁንስ ያንን ጊዜ ትቼ ወደ መትጋት ውስጤ ላይ ያለው ነው ወደ ማነሳሳት መጥቻለሁና እዚህ ቸርች የምትጸልዩልኝ በተለይ ነጄሪ እውነት ለመናገር እናንተ ለኔ ብርታት ነው ሆናችሁና በቃ ሁል ጊዜ በየቅዳሜው ሰሜን እንደምታነሱ ለኔ እንደምትጸልዩ በቃ እኔ ባልኖርም አንዳንዴ ኖራለሁ፣ ግን ባልኖር ራሱ ስሰማ እግዚአብሔር ሆይ ሸክም ለምን አደረከኝ ለነሱ ብዬ ነው እኔ በቃ ጌታን ማመሰግነውና ይሄንን ነው ጌታ የፈለገውና ወደ እኔ ህይወት ወደዚህ ቤተክርስቲያን ስትመጡ እግዚአብሔር በቃ የሆነ ይሄ ፍምን የሚያራግፍ ሰው አለ አይደለ? ቶሎ እንዲቀጣጠልና እንደዛ ነው የሆናችሁ። ቴንኪዩ ይሄንም ጥያቄ ስለጠየቅሽኝ ማርዬ ተባረኪ። አፖስተልም ቴንኪዩ። አሁን ዘመር ብሏል። መዝሙር ምርጫውን ስመርጥ እውነት ለመናገር እንደው እንዴት እሺውን እንደ ሐሳብ እንዳነሳችሁ አላቅም። እኔ ማዚን ላገባት የወሰንኩት ስትዘምር አይቼ ገንዘብ ስትቆጥር አይቼ አይደለም። ወይ አጠገበ ብትሆን የሆነ የገንዘብ ጥያቄ የሆነ ነገር ትመልስልኛለች አይደለም። እሱኛውን ስትዘምር ያገኘዋትን መዝሙር ካገባኋት በኋላ አንድ መድረክ ወር 2 መድረክ ላይ ብቻ ነው የዘመረችው። ግን አንድ ደግሞ ሁሌ ስጸልይ ምጸልይበት መዝሙር እኔ ዝማሬ ለኔ መንፈስ ቅዱስን የሚያጎላ ከሆነ ስለ መንፈስ ቅዱስ ማንነትና ተግባራት እያወራ ሰው ከዘመረ ወይ መንፈስን እየጠራ ከዘመረ ሀሎቱን እየጠራ ከዘመረ አብን ወልድን በቃ የሰማይን ዓለም ካወራ መዝሙሩ ይሄ ምንናፍቀውን ምኞታችን ወይ ደግሞ ያለፍንበት መከራ ብሶታችን ሳይሆን በቃ መለኮትን ካነካካ ያ መዝሙር ለኔ የኔ ነው የሰውየው አይደለም። እና
የአንድ ሰሞን ጉዳይ አይደለም መውደድ ወቅታዊ እለት እለት የሚጨምር የሚል መዝሙር በጣም ነው የምወደው። የአንድ ሰሞን ጉዳይ አይደለም መውደድ ወቅታዊ የሚል ማለት ነው። እና እሱ መዝሙር በጣም ነው የምወደው። ምክንያቱም ብዙ ሰዎች ወይ ብዙ ፐርሰን በህይወታቸው ይመጣሉ ሰሞነኛ መውደድ ያላቸው በሆነ የሚያስወድድ ተግባር ላይ ሆናችሁ ያገኟችሁና አልፎ ወደ እናንተ ህይወት ሲመጡ የሚያደክም ደግሞ የሆነ ድካም ይታይባችሁና ይደክሙባቸዋል። እግዚአብሔር ግን መውደዱ የሆነ ሰሞነኛ አይደለም እየጨመረ የሚቀጥል። ለዚህ ነው መጽሐፍ ቅዱስ የወደዳቸውን እስከ መጨረሻ ወደዳቸው የሚለውና ይሄ መዝሙር በጣም ወደዋለሁ። እንዲያውም የመምረጥ እድል ስለሰጣችሁኝም ደስ ብሎኛል። አሁን ራሱ ስጠብቀው ለመባረክ ነው እንደ ኢንተርቪው አይደለም። እናመሰግንሃለን እናከብርሃለን እናመሰግንሃለን እናከብርሃለን እኔ አመሰግንሃለሁ እኔ አከብርሃለሁ 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 እናመሰግንሃለን እናከብርሃለን 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 እኔ አመሰግንሃለሁ እኔ አከብርሃለሁ እኔ አመሰግንሃለሁ እኔ አከብርሃለሁ የአንድ ሰሞን ጉዳይ አይደለም መውደድ ወቅታዊ ለጥለት ጨምር የሚብስ የሚጦም እጁን ሰማያዊ በነፍሴ በሕይወቴ አጣጥሜሃለሁ ልወጣው በማልችል ፍቅር ተይዣለሁ እዩልኝ እዩልኝ ኢየሱሴን እኔ ቀመስኩትን እስኪ ቅመሱልኝ ለማመስገን በቂ ምክንያት አለኝ ምክንያት አለኝ ከበቂም በላይ ምክንያት አለኝ ተባረክ ብዬ ኧረ እንዴት ልርካ ኧረ እንዴት ልርካ ከአቅሜ በላይ ነው የጌታ ውለታ ከአቅሜ በላይ ነው የጌታ ውለታ ለማመስገን በቂ ምክንያት አለኝ ምክንያት አለኝ ከበቂም በላይ ምክንያት አለኝ ተባረክ ብዬ ኧረ እንዴት ልርካ ኧረ
ከአቅሜ በላይ ነው የጌታ ውለታ መንፈስ ቅዱስ መሪዬ ሁሌም ከኔ ጋር ነው ቤተኛዬ መንፈስ ቅዱስ መሪዬ ሁሌም ከኔ ጋር ነው ቤተኛዬ ተጽናንቻለሁ ተደስቻለሁ ቤቴ ስለገባ አቅም አግኝቻለሁ ተጽናንቻለሁ ተደስቻለሁ ቤቴ ስለገባ አቅም አግኝቻለሁ ተደስቻለሁ ተጽናንቻለሁ ቤቴ ስለገባ አቅም አግኝቻለሁ ኢየሱስ ሃሌሉያ ባህሪ ምቹና መልካም ነው አብዝቼ ጨምሬ ወደድኩ ቃል ለከንፈሬ ጣፈጠኝ በፍቅር ዘይት ረሰረስኩ ካንተ በላይ ልቆ ላይኔ ሚታየኝ የሚስበኝ የለም በሄድኩበት ሁሉ ስምህ ባፌ ነው ሳልጠራህ አልውልም ካንተ በላይ ልቆ ላይኔ ሚታየኝ የሚስበኝ የለም በሄድኩበት ሁሉ ስምህ ባፌ ነው ሳልጠራህ አልውልም ዘምሬ 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 ሳበቃ ይለኛል ልቤ እንደገና ዘምር ዘምሬ አምልኬ 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 ሳበቃ ይለኛል ልቤ እንደገና አምልክ አምልኬ ጸልዬ 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 ሳበቃ ይለኛል ልቤ እንደገና ጸልይ ጸልይ ሰብኬ 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 ሳበቃ ይለኛል ልቤ እንደገና ስበክ ስበክ አትጠገብም 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 ኢየሱስ ለዘላለም አትለመድም 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 ኢየሱስ ለዘላለም ኢየሱስ ሃሌሉያ ሊገለጥ ያለው ክብር ራበኝ ህሊናዬን አልፎ ሸተተኝ ሕይወት አተረፍኩኝ ካንተ ጋር ላይጨልምብኝ ለኔ ነጋ በርክክ ብዬ ስነሳ ክብርህ አዲስ ነው ይጨምራል በሌለህበት መቼ ይውላል ደጋግሞ ልቤ አንተን ይላል በርክክ ብዬ ስነሳ ክብርህ አዲስ ነው ይጨምራል በሌለህበት መቼ ይውላል ደጋግሞ ልቤ አንተን ይላል አትጠገብም 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 አባባ ለዘላለም አትለመድም ኢየሱስ አትለመድም እጅግ በጣም ደስ የሚልና ባይዘወይ ብዙ ከሀገር ውጭ ያሉ
የጌታ ቤተሰቦች ወገኖች የኛን ሚዲያ ስፔሻሊ ዩቲዩብ ላይ በቁም ነገር ነው የሚከታተሉት። አንድ እህት ስትመሰክር እንዴት እንደምከታተላችሁ ብላ በጣም እንዴት እንደምወዳችሁ ያገለገልክ እንኳን ማዘ የምታይበት እይታ እሷ አንተ ምናም ብላስ ዲስ ማች ሰው ምን አይነት አገልግሎት ከአገልግሎት በስቲያ የሚለው ነገር ሁሉ እንደ ራሱ ጉዳይ። ምክንያቱም በእኛ ላይ እግዚአብሔር ያስቀምጠው ጸጋ የኛ ሳይሆን የቤተ ክርስቲያን ነው የቅዱሳን ነውና ያንን ነገር እንደሚጠብቁ አስባለሁና ካሜራማኖች፣ ሙዚቀኞች እንዲህ አይነት ነገሮች ደግሞ ወደ ሰዎች የሚደርሱ እንዲሁ አይደለም። የናንተ ትጋት ሲደመርበት ትንሽ የሆነ አገልግሎት አድርጋችሁ እንዳትቀርቡ በዚህ አጋጣሚ በእግዚአብሔር ራይ ልጠይቃችሁ ወዳለሁ። ስነካ ነው እንግዲህ ያው በእኔ ማዚም በጣም በቃ ትዝ ካለችኝ መንገድ ላይ ባይዘው መኪና ሲነዳ ሁሉ ጊዜ የሚሰማው መዝሙር የማዚ ነው። ብታምኑም ባታምኑ ይህን ሳደርግ ምስቴ ስለሆነች ምናምን አይደለም፣ ሪል ስለምባረክበት ለመባረክ ነው። መቼስ ለሌላ ለመባረክ ነው የምከፍተውና በጣም ነው የምወድሽ፣ በመዝሙርሽ በጣም ነው መባረከው። አንቺ ጋር እግዚአብሔር ድንቅ ነገር አስቀምጦብሻል ብዬ ልልሽ ወዳለሁ። እሺ አፖስትል እናመሰግናለን። በሚገርም መንፈስ ነው ያገለገልሽን። ተባረኪ። በእውነት አልጠበቅንም ነበር። እግዚአብሔር ደግሞ እቺን ቤተክርስቲያን እንደዚህ አሰባስቦ እንዲህ በዓልን እንዲህ በሚመስል ሁኔታ እንድታከብር እድል ስለሰጣት የእግዚአብሔር ስም ይባረክ። እንግዲህ አጠገቤ አንዲት እንግዳ አለች። እንኳን ደህና መጣሽ። ዛሬ በጉባኤ እንግዲህ ዛሬ ጠዋት ነው የተገናኘ ነው። በመጀመሪያ ደረጃ ያው ከሩቅ ሀገር እንደመጣሽ ስለሰማው እንኳን ደህና መጣሽ፣ እንኳን አደረሰሽ። በመጀመሪያ ይሄ እድል ስለተሰጠኝ አመሰግናለሁ። እግዚአብሔርን ለዚህ ቀን አብቅቶኝ ቅድም ጠዋት ጉባኤ ላይ እየመሰከርኩ ነበርና ከጉባኤ መሀል የእግዚአብሔር ሰው አስነስቶ አሁን የመጣሁበትን እንዲፈታልኝ የመጣሁትን እንቆቅልሼን እግዚአብሔር ገልጾለት፣ እግዚአብሔር ካልገለጸለት እኔ የመጣሁበትን ማንም ሊያውቅ አይችልም እና እግዚአብሔር ነግሮት ያንን እንቆቅልሼ በእግዚአብሔር ሰው በኩል ተነግሮኝ ተፈቶ በዛ መሀል እያለን የዛሬ 8 አመት ወደ ኋላ ሄጄ ይሄን ቸርች ዛሬ ፈልጌ የመጣሁበት ምክንያት የዛሬ 8 አመት ሲያገለግለኝ አንድ ቤት ላይ ጓደኛዬ ቤት ላይ ምስጋና ተዘጋጅቶ እዛ ላይ ሊያገለግል መጥቶ የእግዚአብሔር ሰው እና ወደ ኋላ አዲስ ስታፍም ስለነበርኩኝ ተደብቄ ነበር ቁጭ ያልኩት። ሰውም አያውቀኝምና ጓደኛዬ ስለሆነች ነው የጠራችኝ። እስቲ አንቺ ተነሺ ሲለኝ ተነሳሁና እዛው ቆምኩኝ። አይ እዛው መቆም አይደለም ወደዚህ ነይ፣ አሁን ተደብቀሻል አይደል? አደባባዩን ሞልተሽ ትሄጃለሽ እያለች ነው እግዚአብሔር አለ። አሜን። እና ደነገጥኩኝ። ምክንያቱም አዲስ ስታፍም ነኝ፣ የመጣሁት ለምስጋና ነው። እንደዚህ አይነት መልእክት ይመጣል ብዬ እንደዚህ አይነት የእግዚአብሔር ሰው ይመጣል ብዬ በእውነት ለመናገር በእግዚአብሔር ፊት አላሰብኩም። ተደናገጥኩኝ እና አሜን አልኩኝ። ከዛ በኋላ አንስቶ የመኪና ቁልፍ ነው የሰጠኝ እና ቁልፉን ወሰድኩኝና አሜን ብዬ እኔ በጊዜ ያለውበት ነገር ሳራ ናት አይደል የሳቀችው? እንደሱ በሆዴ ዛሬ ልናገር። ወይ ጉድ! እኔ መንግስት ሰራተኛ ያለሁበት ነገር የማይታሰብ ነው። የመኪና ቁልፍ ጌታ አንተ አለ አይደል አልኩና ወሰድኩኝ ቁልፌን ቦርሳዬ ውስጥ ከትቼ አሜን ብዬ ወጣሁኝ። የሚገርም ነው። ከዛ በኋላ 6 ወር አልቆየውም ኢትዮጵያ ውስጥ እውነት ለመናገር በእግዚአብሔር ፊት ቤቴ ሄጄ ተኝቼ ያ የመኪና ቁልፍ እንዴ የመኪና ቁልፍ ደሞዜን ሳስበው ለቀለብ የማይበቃ ነው፣ ለቤት ኪራይ የማይበቃ ነው። ይሄ መኪና እንግዲህ እግዚአብሔር ከሚሰጠኝ ይስጠኝ፣ እግዚአብሔር ሰው ተናግሯል ብዬ ውስድ አድርጌ ሄድኩኝ። የሚገርም ነገር ነው። ሞልቼ የቆየሁት
ዲቪ ነበር። ያውም ቀኑ ሁሉ አልፎ የእግዚአብሔር ፈቃድ መሆኑን የእግዚአብሔር ሰዎች መልእክት ሲያመጡላችሁ ቀድማችሁ ሰዱ። እኔ አሁን እንደ እድሜ አይደለም ወዲያው ነው ላፍ ማድረግ ላፍ አድርጌ ነው የምወጣው። ጓደኛዬ አንቺ በቃ ቸርች ስትመጪ ነው አክቲቭ የምትሆኚው ትለኛለች። አዎ ቸርች ከመጣችሁ እውነቴን ነው የምለው ከእግዚአብሔር ሰዎች የሚወጣው ካንደበታቸው ከስጋ ከደም አይደለም። የእግዚአብሔር ቃል ምንድነው ይላል? በአራት በኩል የተሳለ ሰይፍ ነው። ያን ቃል ሲያወጣ የእግዚአብሔር ሰው ቆርጦት ነው የሚያልፈው። ይሄን እመሰክራለሁ። አሁን አክቲቭ ማድረግ ያልቻለው ሰው ካቀባበሉ እና እግዚአብሔር ለዚህ ቀን አብቅቶኝ አሁን ከዛ ምድር በ8ኛ ዓመቴ መጥቼ ዛሬ ቸርቹን ፈልጌ ነው የመጣሁትኝ። ቲክቶክ ላይ ልመጣም የቻልኩበት ተባረኩ የእግዚአብሔር ሰዎች። ይሄ ቸርቻችሁ እግዚአብሔር አስፍቶት ለትውልድ እኔ እናንተን አገልግሎት ማየው ማውቀው ቅድም ዘማሪ ማዛ እየተናገረች ነበር። ነዳያንን ስትመግቡ ያለው በኮቪድ ጊዜ በእርግጥ ለዓለም ነው የተዘጋው ስራ። በዛ ሰዓት ቁጭ ብዬ አያት ነበር፣ ዘማሪትን አያት ነበር። እንደገና ደግሞ ሰሞኑን ይሄ ዘማሪ ልጅ መጥቶ እዚህ ቤት ተስፋ ከቆረጠበት በእውነት እግዚአብሔር ይባርካችሁ ነው ምለው። በዚህ ጉባኤ ፊት ላመሰግናችሁ ፈልጋለሁ። አሁን ደግሞ ዛሬ ላይ ስመጣ የሚዘምረው እሱ ነው አሉ እዴ በአንድ ጊዜ እንዲህ አይነት ለውጥ በቃ በጣም ነው ደስ ያለኝ። ልጁን ራሱ አላምን ብዬ አባ አንተነ ቲክቶክ ላይ ያየሁት ስለው አዎ ማዘር አለኝ እና በጣም ነው ያመሰገንኳችሁ። አገልግሎታችሁ እንዲህ ለወደቁት ደራሽ፣ ለተጣሉት ማንም የለኝም ብለው በጨለማ ውስጥ ላሉ ሰብሳቢ፣ አዎ ልጆች ብትሆኑም እናት ያደርግሽ፣ አንተንም አባት ሰብሳቢ ያደርግ። ራያችሁን እግዚአብሔር አምላክ ጽድቁና መንግስቱን ፈልጉ እንጂ የሚያስፈልጋችሁ ነገር በሙሉ ይጨመርላችኋል ብሏል ቃሉ። እግዚአብሔር ይጨምርላችሁ፣ ያስፋችሁ፣ የራሳችሁን ቦታ ይስጣችሁ፣ የራሳችሁን ቸርች ይስጣችሁ። እግዚአብሔርን በዚህ በረከት ጠይቄዋለሁ፣ ያደርጋል ደግሞ አምነዋለሁ እኔ። ሌላው ምንድነው እዚህ አካባቢ ላይ ያሉ ቅዱሳን በጣም እድለኞች ናቸው። አዎ ይሄ እግዚአብሔር ባሪያ አፖስትል ዘላለም ሰለሞን በአንደበቱ ጌታ የሚናገረውን ሰርቶ ቃሌ መጥቶ ሳይሰራ አይመለስም አይደል የሚለው? አዎ ተጠቀሙ። አንዳችሁ ለአንዳችሁ ወዳጅ ለወዳጅ ይናገር። በቃ ተጠቀሙ በዚህ ጸጋ። ማናገኛቸው እኮ ዘመን ሊመጣ ይችላል። አዎ እና ጌታ ይባርካችሁ። በዚህ ፕሮግራም ይሄን በመሰለ ፕሮግራም ላይ ደግሞ እግዚአብሔር ዛሬ ስላመጣኝ ደስ ብሎኛል። ተባረኩ፣ አገልጋዮቹ ተባረኩ፣ አባላቱ ተባረኩ፣ ልጆቻችሁ ይባረኩ፣ ትዳራችሁ ይባረክ። እግዚአብሔር ይባርካችሁ። እልል በሉና አመስግኑልኝ። ለኔ አመሰግናለሁ። ተባረኪ። አለምዬ እንኳን አደረሰሽ። እቺ ቤተ ክርስቲያን በጣም ከምትወዳቸው በጣም ከምታከብራቸው አለኝ ከምትላቸው ሰዎች ነውና እግዚአብሔር አምላክ ለዚህ በዓል ስላደረሰሽ ከኛ ጋር እንድታሳልፊ እድል ስለሰጠሽ እያመሰገንን እንደው ስለዚህም በዓል ስለዚች ቤተ ክርስቲያን የሆነች ነገር በይን። ክብር ለእግዚአብሔር ይሁን። አሜን። እኔ በርግጥ ትላንት ጨርሻለሁ ብያቸው ነበረ ማለት ያለብኝን ብዬ ግን ድጋሚ እድል ስለተሰጠኝ እግዚአብሔር ይባረክ። አሜን። አመሰግናለሁ። አሜን። እኔ ሁሌ እንደምለው የዛሬ ወርም እንደተናገርኩት የዚህ ቤተ ክርስቲያን አባል በመሆኔ እድለኛ ነኝ ነው የምለው። ሁሌ ተባርክ ያለው ነው የምለው። አሜን። ምክንያቱም ህይወቴ እንደገና ከሞተበት ያቆጠቆጠበት እንደገና ወደ ሌላ ብርሃን እንደገና ወደ ሌላ በረከት የተሻገርኩበት በዚህ ህብረት ውስጥ እግዚአብሔር በሚያውቀው ብዙ አትርፌ ያለሁኝ። እኔ ፍቅር አትርፌ ያለሁኝ፣ ቤተሰብነት አትርፌ ያለሁኝ። እነዚህን የመሰለ
ሰው በርቀት በጣም ሊያያቸው የሚጋጋላቸው አገልጋዮች፣ የተባረኩ አገልጋዮች በሚዲያ ሳያቸው እኔ ራሴ መቻያቸዋለሁኝ ብዬ የምናፍቃቸውን አገልጋዮች ዛሬ እንደ ልጅ ነው የምቆጣቸው ስፈልግ። እና በጣም ማለት በእድሜ እንዳልሆነ አባትነት የሚሰጠው የዛሬ ወርም ተናግሬ ያለሁኝ። እንደ አባት ብዙ ነገር በቃ እኔ ፍቅርን ከክርስቶስ ቀጥሎ ያየሁበት አባት ነው ብያለሁ። ፈላጊ አባት ነው። በቃ ፋታ አይሰጠንም። በእውነት ነው የምነግራችሁና መጥፋት አይቻልም፣ በፍጹም በስልክ እንኳን መጥፋት አይቻልም። እና ይህን ፍቅር ያየሁበት ቤተክርስቲያን ነው። ስለዚህ ቤተክርስቲያን እግዚአብሔርን አመሰግናለሁ። በጣም እኔ መባረክ ነው ብዬ ነው የማስበው። እኔ በጣም ሰፊ ነገር ነው የማየው። እግዚአብሔር በሚያውቀው ከዚህ በፊትም ተናግሬ ያለሁኝ የሆነ በዓል ነበርና እዚህ በጣም ውስን ሰው ነበር የነበረው። መጀመሪያ ሰው ሆኜ ገብቼ ነበር። የበዓል ፕሮግራም ነው። አንድ አገልጋይ አሁን መሀከላችን የለምና ሲያገለግል ጉባኤው ሙሉ እንደሆነ ይሰማኝ ነበረ። ወደ ኋላ ዞር ብዬ ማየት አልፈለኩኝም። ከዛ ግን ጉባኤው ሞላና የሚገርም ድንቅ ጊዜ በቃ በሽብሸባ ዛሬም እንደነበረው አልነበረም አምልኮ። በቃ በጣም የሚገርም ጉባኤ ነበረንና እኔ በጣም ትልቅ ጉባኤ ነው የማየው ከዚህም በኋላ እግዚአብሔር ይረዳናል። እና አጠገባችን ስላላችሁ እውነት ለመናገር በፍጹም አይቀልብንም። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። እና እንዳለችው እህታችን እየተጠቀምን ያለ ነው። ክብር ለእግዚአብሔር ይሁንና ጌታ መልካም ነው። ስላደረገልን ነገር ጌታ ይባረክ። ተከፍሎልን ነው ዘና የምንለው። እግዚአብሔር ይባረክ። አሜን አሜን። እንደ ልጅም ነው ማያችሁ። በርግጥ ያው ጎረምሳ ልጅ አለኝ ካንተ ትንሽ አነስ ቢል እንደዛ ነው ማስብህ። እንደ ልጅም ነው ማይክ፣ እንደ አባትም ነው ማይህና አንዳንድ ጊዜ ትንሽ መቆጣም ከሆነ እንድትረዱኝ እላለሁኝ። ይሄ ከፍቅር የተነሳ ነው እንጂ አክብሮቴ እንዳለ ነው ያለው። እግዚአብሔር ዘመናችሁን ይባርክ። ተባረኩ፣ ለምልሙ፣ አገልግሎታችሁ ይስፋ። አሜን። ልጆቻችሁ ይባረኩ። አሜን። ዘመናችሁ ይባረክ። አሜን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተባረኩ። አሜን። ቁጣዋ እኮ አይቆይም ደግሞ የአንድ ደቂቃ የሁለት ደቂቃ ናት። አፖስቶል እውነት ለመናገር ደግሞ አትቆጣም። እንዲያውም በሁለት አመት አጋጣሚ አውርታ ስለማታቅ ማውራቱን ያመጣው ቁጣ ስለሆነ ቁጣ አልነው እንጂ ምንም አትቆጭም። አንቺ አትቆጣ። ሜርሲዬ እንኳን አደረሰሽ። እቺ ቤተ ክርስቲያን በጣም ከምትወዳቸው ከምታከብራቸው ደግሞ አንድ ትልቅ ራዕይ ከያሽበትም እያገለገልሽበት ያለ ትልቅ ሸክም አንቺ ላይም አለና እቺ ቤተ ክርስቲያን አንቺን በተለየ ደግሞ ልጆች በማስተማር ትልቅ ኃላፊነትን ይዘሻልና የእንኳን አደረሳችሁ መልእክትሽን አስተላልፈሽ በዚህ በልጆች ማስተማር ላይ ካንቺ እስከዛሬ ከመጣሽበት ደግሞ ወደፊት ካንቺ ምንስ እንጠብቅ? እንኳን አብሮ አደረሰን። ሁላችሁንም እንኳን አደረሳችሁ። ብዙ ንግግር አልችልም፣ ግን ትንሽ አሳጥሬ ልናገር። እዚህ ቸርች ውስጥ ባለው በልጆች ፕሮግራም ነው የማገለግለው እና በጣም ደሳስ የሚሉ ልጆች ነው ያሉኝ። ሁላችሁም ታውቋቸዋላችሁ። በጣም አክቲቭ፣ በቃ የሚጠይቁት ጥያቄ ሁሉ ከነሱ የማይጠበቅ መጽሐፍ ቅዱስን በጣም የሚያነቡ፣ የእውነቴን ነው፣ እንደ ልጅ አይደሉም። እኔ ካስተማርኳቸው በኋላ የሚጠይቁኝ ጥያቄ ምንም እኔ እንኳን ልጠይቀው የምችለው አይደለም እና እንኳንም አስተማርኳቸው። በቃ እንኳንም ከነሱ ጋር ሆንኩ፣ እንኳንም ከነሱ ጋር መውል ሆንኩኝ እላለሁና ከዚህም በኋላ በጣም ብዙ ነገር ጠብቁ ከኔ በልጆች አገልግሎት፣ በልጆች ዝማሬ፣ በልጆች ኮሪዮግራፊ፣ አጠቃላይ በልጆች ባለው ፕሮግራም ከኔ ብዙ ጠብቁ። እግዚአብሔር ደግሞ ይረዳኛል ብዬ አስባለሁ። ትንሽ ስለዚህ ቤተክርስቲያን ልናገርና ከተፈቀደልኝ እዚህ ቸርች የመጣሁት በዛ ጋር ሳልፍ ነው። ያው ብዙዎቻችሁ ነግሬያችሁ አውቃለሁ። በእርግጥ ግን ሳልፍ ነው የመጣሁትና መዝሙር ሰምቼ ነው
ስገባ መዝሙር ተከፍቷል። ሰው ግን ገና አልነበረም እና በጧት ነበር እኔ እያለፍኩ የነበረው። ከዛ በቃ አንድ አገልጋይ ነበር እዚህ አሁን አብሮን የለም። ቁጭ አልኩኝ። ፕሮግራም ስንት ሰዓት ነው የሚጀምረው ስለው ነገረኝ ሰዓቱን። ከዛ በቃ ከዛን ቀን ጀምሮ አለሁኝና ያኔ ስራ አልነበረኝም በነርሲንግ ነው ግራጁዌት ያደረኩትና 15 ቀን ብቻ ነው ያለ ስራ ምናምን ቁጭ ያልኩኝና ወር እንኳን አልሞላኝም። መጥቼ እዚህ አፖስትል ለሰዎች ውሃ እየጸለየ ነበርና እየሰጠ ነበር። በጣም ሰዎችን እየባረከ ነበርና ጠራኝና ዝም ብሎ ውሃውን ባርኮት ጸልዮልኝ ምናምን ነበር ሲሄድ። ከዛ እንደገና መለሰኝ ነይ ብሎ ከዛ ጸለየልኝ። በቃ ነገ ልትሄጂ ካሰብሽበት ቦታ በሞገስ ትገቢያለሽ ይከናወንልሻል አለኝ። እኔ ደግሞ እንደ ነገ ምንድነው ላደርግ ያሰብኩት እሁድ ቀን ነበር ፕሮግራሙ። ሰኞ ሲቪል አስገባ ነበርና ከዚህ በፊት የልጆች ትምህርት ቤት ላይ ኬጂ ላይ ስሰራ ስለነበር ስራ ልምድ አለኝ 1 አመት የስራ ልምድና የየሁት ማስታወቂያ የኬጂ አስተማሪ ነው የሚፈልገው። ከዛ አፖስትል እንደዛ ጸለየልኝ። ማስታወቂያው የወጣው ለኬጂ ነው በነርሲንግም አይደለም። ያው ለጊዜው ይሆነኛል ብዬ ነው እንጂ እኔ የምፈልገው በነርሲንግ ነው። ምክንያቱም የተማርኩበትም ስለሆነ ስራ ልምዱም ስለሚያስፈልገኝ ምናምን ብዬ ግን በቃ ለጊዜው ይሆነኛል ብዬ አፖስትል እንደዛ እሱ በጣም አምኖ ጸልዮልኝ አምኝ ያለው ግን እንደሱ አላመንኩም አልዋሻችሁም። ከዛ ሄድኩኝ ሰኞና ትልቅ ሰውዬ ናቸው በጣም ያስፈራል። ያው ማንም ሰው ኢንተርቪው ሊደረግ ሲገባ ያስፈራል። ከዛ ገባሁኝ። ሙሉ በእንግሊዘኛ ነው። በቃ ሽማግሌ ስለሆኑ ትልቅ ሰው ስለሆኑ አፋቸው አይሰማም። ከዛ ላይ አክሰንታቸው አለ ምናምን በቃ እንዴትም እየተንቀጠቀጥኩ ጨረስኩት ኢንተርቪውንና ቆንጆ ነበር እሱ። ከዛ እኔ ምልሽ 1 አመት የስራ ልምድ አለሽ አይደል አለኝ። አዎ ኬጂ ነው የስራ ልምድ ያለኝ ስለው ለምን አንቺ ነርስ ነሽ በነርሲንጉ ነው መግባት ያለብሽ፣ እኔ አሁን አልቀጥርሽም እንደዛ ምናምን አለኝ። ከዛ ወዲያው ነው የመጣልኝ አፖስትል የጸለየልኝ ጸሎት ሞገስ ይሆንሻል እግዚአብሔር ትከናወኛለሽ የልብሽን መሻት ይፈጽምልሻል ነበር ያለኝ። ከዛ ወዲያው መጣልኝ። እሺ ደስ ይለኛል አልኩት። የወጣ ማስታወቂያ አይደለም እሱም ነገረኝ። የወጣ ማስታወቂያ አይደለም ግን ነርስ እንፈልግ ነበር ግን አላወጣንም። አንዷ እዛ ስትሰራ የነበረችው የኬጂ አስተማሪ በሄልዝ ኦፊሰር ነው የተመረቀችውና አንዳንድ ቦታ ላይ ማስተማሯን ትታ እዛ በጤናው ምናምን ስትሸፍንላቸው ስለነበር ብዙም አይፈልጉም እንደዛ ነው የነገረኝ። አሁን ግን አንቺ በአስተማሪነት አይደለም በነርሲንጉ በራሱ ነው በዛው መቀጠር ያለብሽ ብሎ መቼ ትጀምሪያለሽ አለኝ። ኧረ እኔ ከሰዓትም ቢሆን ጀምራለሁ ሳቀብኝና አይ ከሰዓት አይደለም ሰኞ ቀን ስለነበር የሄድኩት ወይ ማክሰኞ ወይ ሮብ ሐሙስ በተመቸሽ ተዘጋጅተሽ መምጣት ትችያለሽ ሲልኝ በቃ ነገ እመጣለሁ ጠዋት ብዬ እንደዛ ስራ ጀመርኩኝ። እስካሁንም አለሁኝ እዛ እግዚአብሔር ይመስገን። ግን በቃ አፖስትል በጣም እኛ ከምንለው በላይ ነው የሚያምንልን ለኛ ብዬ አስባለሁኝ። በእውነት በጣም ብዙ ነገር አሁን ይሄን እንደዚህ የሚታይ ስለሆነ ስለነገርኳችሁ ምናምን እንጂ አለ በጣም ብዙ በጓዳዬ የተሰራ ስራና በሱ ውስጥ ያለውን ጸጋ እያንዳንዳችን ተሰርተንበታል ተነክተንበታል እያንዳንዳችንና እግዚአብሔር አምላክ ይባርክ። አፖስትል ከኔ ጋር ደግሞ በጣም ነው የምንቀራረበውና አንዳንዴ እንደ አባትና ልጅም አይደለም። የሆነ ነገር ተሰምቶኝ ተናድጄ ምናምን እንደዚህ በቸርች ጉዳይ አፖስትል ላገኝ ፈልጌ ምናምን ብዬ አናግሬው ምናምን ጨርሼ ከወጣው በኋላ እንደገና ይሰማኛል በቃ በዚህ መንገድ መናገር አልነበረብኝም ማለት ነው ብዬ እሱ ግን ተቀብሎት ሐሳቤን ሲያስብበት እንደዚህ ይሻላል እንዴ በሌላ ቀን ቀጥሮኝ እንደዚህ ብናደርገው ይሻላል እንዴ ምናምን 1 ሳምንት ምናምን ወይ 3 ቀን ወይ 4 ቀን ሲያስብበት አገኘዋለሁና በጣም ትልቅ ቦታ ነው ያለው ለኔ በቃ በጣም ትልቅ ቦታ እና ማንም የእውነቴን ነው የምላችሁ ማንም በማያምነኝ ልክ ነው አፖስትል የሚያምነኝ። በጣም ነው የምወድህ አፖስትል አባቴ ስለሆንክ እድለኛ ነኝ በጣም በእውነት። እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥ። እንኳን አደረሰ። አስረዘምኩ ይቅርታ። ግን ማዕዝዬንም በዚህ አጋጣሚ እንኳን አደረሰሽ። በጣም ነው መወድሽ። ሁላችሁንም የቤተ ክርስቲያን አገልጋዮች እወዳችኋለሁ በጣም። እግዚአብሔር ያክብርልኝ። ታጨበጭቡም እንዴ? እንግዲህ
አሁን እያገባደድን ነው። አንድ ሰው የመጨረሻ ብጠይቅ ደስ ይለኛል። አፖስትል ቤተ ክርስቲያኗ ብቻ አይደለች፣ በጣም እመወዳት የሚገርም የእግዚአብሔር ነገር በውስጧ ያለ እኔም ገና የመጀመሪያ እዚህ ቸርች ስመጣ በመንፈሷ ውድቅ ያረገኝ ጄሪዬ ጄሪዬ አንቺ የዚህ ቤተ ክርስቲያን ብቻ ሳይሆን የባለራያዎቹንም ማዕዝዬ ቅድም ስትመሰክር በጣም ትጸልይልኛለች አለችና በዚህ ልክ በሰው ልብ መግባት ቀላል አይደለም። የራስ ህይወት አለ፣ ልጆች አለ፣ ቤተ ክርስቲያን አገልግሎ መሄድም አለ። ግን ትልቅ ሸክም በራሳችሁ ቅዳሜ ፕሮግራም እያዘጋጃችሁ ትልቅ ነገር ነውና ቤተ ክርስቲያኗ ብቻ ሳይሆን እኔም በቃ እንዴት መንፈሳዊ ቅናት ይባላል ስቀናብሽ ስወድሽ የእውነት ከልቤ ነው ማወራችሁ። መስክሬ ነበር ባለፈውና በቃ የሚገርም የእግዚአብሔር ነገር አንቺ ውስጥ አለና በመጀመሪያ እግዚአብሔር ባንቺ ውስጥ ይሄን ነገር ስላስቀመጠ በጣም ደስተኞች ነን። እግዚአብሔር ከዚህም በላይ ይጨምርልሽ። እንኳን አደረሰሽ። እንዴት ነው ይሄንን ራእይ ይሄን ሸክም ከና አፖስትል ጋም ይሄንንም ቤተክርስቲያን በዓሉንም ማስመልክተሽ የሆነ ነገር በእን ባንቺ ነው የምንዘጋ የጸሎት ሴት ስለሆንሽ በቃ እንኳን አደረሳችሁ። ክብሩን ጠቅልሎ ይውሰድ። ጌታ ይባረክ። ይህንን ያደረገው እሱ ነው። ማንም በሰው ጉልበት ስላለው ወይንም ኃይል ስላለው ይሄን አያደርግምና እግዚአብሔር ይባረክ። በእንዲህ ሁኔታ ይሄን ቤተሰብ መቀላቀሌ በጣም ደስተኛ ነኝ። በእውነት ደስ ይለኛልና ወደዚህ ቤተክርስቲያን ስመጣ ያው ተናግሬ ያለው ባለፈውም አጋጣሚም አይደለም የእግዚአብሔር ስራ ስለነበረ ነው። እና ባለቤቴ ማዕዚን በጣም ልድገመው እስኪ ማዕዚ በጣም ነው በመዝሙሯ በእውነት በመዝሙሯ በጣም ነው የሚነካውና በቃ መንፈስ አለው ይላል ሁሌ እና በሄደበት ቦታ ሁሉ የሷ መዝሙር ነው የሚከፈተው። ስቲል የሷ መዝሙር ነው የሚከፈተውና አይ ቲንክ ማክሰኞ ሲሸኘን መቼም ትሰማላችሁ አንዳንድ ሰዎችና ሁሌ በቃ አዲስ ነገር ሲለቀቅ መጀመሪያ እርግጠኛ ነኝ እሱ ጋር ነው የሚደርሰውና በዚህ ሁኔታ አንድ ቀን አድራሻውን አየንና እስኪ እኔ ቼክ ላድርግ ልሂድና ከዛ አብረን እንሄዳለን አልኩት። ስመጣ አልነግራችሁም በቃ የሚገርም ዛሬም ሁሌ የምማወራው ነገር ነው፣ ሁሌ የምናገረው ነገር ነው። ከበሩ ነው መንፈስ ያገኘኝ ማለት ነው። በር ስገባ ገና ኃይለኛ እግዚአብሔር መገኘት ነበር፣ ኃይለኛ ክብር ነበር። በእውነት በቃ ለዋሻው አልችልም፣ ሊደበቅ የማይችል ክብርና በሚገርም ሁኔታ ጌታ አገኘኝ እና የጸሎት ጉልበቱ ኑሮኝ አይደለም የሰጠኝ እግዚአብሔር ነውና መጸለይ እወዳለሁ። ዝም ብዬ መጸለይ እወዳለሁ። በቃ ይሄን ያደረገው ደግሞ እግዚአብሔር ነው። በቃ እኔ ሰው ምግብ ሳይበላ ሲውል የሆነ ነገር ይሆናላ። እኔ ሳልጸልይ እንደሱ ነኝ። በእውነት በድፍረት እናገራለሁ። ሳልጸልይ እኔ እንደሱ ነኝና የሆነ ነገር ላይ ተሸከም ያህል ነው የሚሰማኝና አውርጄ እስክጥለው ድረስ በቃ ይሰማኛል። እንደሱ ነው የሚሰማኝ እና ጸሎት ረጅም ሰዓት መጸለይ እኔ ቀኑን ሙሉ ጸልዬ ምንም ያህል አይሰማኝምና ሰዎች አታስረዝሚ ጸሎት ምናምን ሲሉኝ ጌታ ሆይ ይሄ ነገር ለምን አይገባባቸውም? በቃ ለኔ የሰጠኸኝን ለምንድነው እላለሁ። ለብዙ በእውነት ለብዙ ሰዎች ለምንድነው እና አንዳንዴ ደግሞ ደነቃለሁኝ። ለምንድነው በቃ የጸሎት ነገር የማይገባባቸው? በቃ ሰዎች በቃ ብዙ ነገር በጸሎት ነው የምንቀበለው። ብዙ ነገር የምንሻገረው በጸሎት ነው። ብዙ ነገር የምናየው በጸሎት ነው። እግዚአብሔርን ስንፈልግ በጸሎት ነው የምናገኘው። ምንም እኮ እንትን የለውም። በቃ ወዴትም የምንሄድበት ነገር ሀዘናችንን የምናራግፈው ደስታችን እንኳን ጌታ ሆይ ደስ ብሎናል የምንለው እኮ በጸሎት እኮ ነው። የተመለሰልንን ነገር በጸሎት ነው እኮ ምን ነግረው እንዲሁኝ የነበረ እንደዚህ ሆነልኝ፣
እንዲህ ጠይቄ ነበረ እንዲህ ተቀበልኩኝ። በቃ ጸሎት ሁሉን ነገር ያካተተ ነው ለኔ፣ ፓኬጅ ነው የሁሉ ነገር ጸሎቴን። እና ወደዚህ ቤተክርስቲያን ስንመጣ ዛሬ ብትኖር ጥሩ ነበር ጓደኛዬና፣ ስለዚህ ቤተክርስቲያን የመጀመሪያ ቀን ማክሰኞ ዕለት መጥቼ ቅዳሜ እኔ ቤት ይጸልያል እና ሁሌ ቅዳሜ እኔ ቤት ይጸልያል። ከዛ ስለና አፖስትልና ስለነ ማዕዚን ጸልይ አልኳት። እንዴ ጄሪ ደሞ እንደው አለችኝ። የእውነት ብትኖር ጥሩ ነበረ። ከዛ ማለት ማክሰኞ ዕለት እኮ እንደዚህ እጄ እንዲህ እግዚአብሔር ያገኝተው ምናምን ስላት እኔ ማራው ነገር ያው እሷም በጣም በኃይለኛ የጸሎት እንትን ውስጥ ስላል ነብይ ናት ባይዘወይ እና በቃ አስገባሽብኝ አለችኝ። በቃ ያ መንፈስ ገባብኛል። ከዛን ጊዜ አጀምሮ አንደኛ የጸሎት ርዕስ ናችሁ እናንተ። እውነት ለምናገርና እንጸልያለን በቃ የሆነ ነገር እና ጌታ በተከታታይ ለኔም ለሷም ህልም ያሳየናል ስለና አፖስትል። አሁን አውርቻ አልጨርሰውም፣ አንዳንዱን ነገር እናገራለሁ። እንደውም በተከታታይ እንደ ዛሬ ማዕዚ እንደዚህ ታረጋየናት፣ አፖስትል እኮ እንደዚህ ቤቱ እንደዚህ ሆኖ አየነው። ቀጥይ ጸሎትሽን። ከዛ እንጸልያለን በቃ እግዚአብሔር ለዚህ ራእይ በድፍረት ልናገር አንድ እርምጃ ለመሄድ እኛን አስቦ ነበር። በቃ በእውነት እንደሱ ነው የምለው። እግዚአብሔር ሲወድ ሰው ነው የሚሰጠው አይደለ? እኛ ደግሞ እንድናገለግለው እግዚአብሔርንና በእኛ አገልግሎት በእኛ ጸሎት ሰዎች አንድ እርምጃ እንዲራመዱ ሁሌ ማየት ፈልጋለሁኝ። ከኔው ጭምር ከቤቴ ጭምር በቃ አንድ እርምጃ ከፍ ማለት አለብን እና ሮብ ቀን አይደል ያገኘንህ ቢሮ ሮብ ቀን አስታውሳለሁኝና መጣንና እንድንጸልይልን በቃ ጓደኛዬም አፖስትል እንዲባረከኝ ፈልጋለሁኛል። በቃ የሆነ ነገር አለ። ያችን ታይም የእግዚአብሔር ሰው ብድግ ሲል የሆነ ክብር ነበር አብሮት የተነሳውና ሁለታችንም እግሩ ስር በእውነት እንዴት እንደወደቅን እንዴት እንደተነሳን ጌታ ነው የሚያውቀው። እንደውም ባለፈው ስትናገር ነበር እኛ እናቅም፣ ግን የሆነ ክብር ሲነሳ ነበር አንተ ስትነሳና ያንን ክብር እግዚአብሔር ነው ማየት እንድንችል ያደረገን። ከዛ በኋላ እኔ በቃ እዛ ቤት መጸለይ እፈልጋለሁ አለች። የእግዚአብሔር ስራ መሆኑን የምታውቁት እኔ ልብ ላይ ሲያከብድ እሷም ልብ ላይ በተመሳሳይ ነገር እግዚአብሔር አክብዷል። ምክንያቱም ለዚህ ቤተክርስቲያን ሲዝን ስለነበረ ነው። ይሄ ሁሉ የምናየው ምስክርነት፣ ይሄ ሁሉ የምንሰማው ነገር እኔ በእውነት አንዳንዴ ብቻዬን አወራለሁኝ እንደብድና እያንዳንዷን ነገር ስለዚህ ቤተክርስቲያን እያንዳንዷ የጸለይንበት ነገር ነበረ መልስ የምናገኘው። በቃ ሰዎች ሲመጡ እግዚአብሔር ይናገረን ነበር። ቅዳሜና ሌላ ወንበሩ አይደለም እንትን መንበርከኪያውን እዚህ ጋር ቆመን እነዚህ ሰዎች ናቸው ብለን በጌታ ፊት አሳይተናል። ወንበሩ አይደለም እዚህ ጋር ቆመንና እንደዚህ ነው በቃ የጉባኤው እንደዚህ ሲሞላ የእግዚአብሔር ክብር ሲገለጥ በቃ እያንዳንዱ የተጣሉት ሲመጡ እግዚአብሔር ይናገር ነበረ። ሰው ያጡት በቃ ሰው አጣን ያሉት ወደዚህ ቤተክርስቲያን እንደሚመጡ እግዚአብሔር ይናገረን ነበርና ይሄ ሁሉ ነገር ለኛ የጸሎታችን መልስ ነው እና ጌታን አክብሩ እስኪ። እሰይ ጌታ ይባረክና ወደዚህ ቤተክርስቲያን አስረዘምኩት፣ ይቅርታ። ወደዚህ ቤተክርስቲያን በመምጣቴ በብዙ ተባርኪያለሁ። በእውነት በብዙ በቃ ይሄ ነው ብዬ የማልናገረው። ልጄ ዛሁና ትለኛለች አውና እሷ የምታየው ነገርና መንፈሳዊ ነገራቸው በጣም አክቲቭ የሆነ የእግዚአብሔር ሴት ስትናገር ማሚ እዚህ ስንመጣ አክቲቭ መሆን አለብን። በእውነት እኔ በጣም በቃ የምደግፈው ነገር ነው። ሰዎች እኔ ሳብድ ስጮህ ምን ስል ለምንድን ነው ማይነኩት? እኔ ብቻዬን አብጄ ነው እንዴ ብዬ አስቤ ያውቃለሁኝና የእግዚአብሔር ሰው ሲናገር እኔም ቀለብ ነው ማረገው በብዙ ነገርና ጥያቄ ሆኖብኝ የመጣሁት ማክሰኞ በእውነት አገልግይ ተብዬ እዚህ ጋር ስቆም መድረክ ስሰጥ ብዙ ጥያቄዎች ትቼ ዛመጣለሁኝና በእውነት ስወርድ እንደተመለሳ ምኜ ነው የሚሄደው። ስወርድ እንደተመለሳ ምኜ ነው የሚሄደውና ሳመልክ ጥያቄዎቼ እንደተመለሳ ምኜ ነው
የሚሄደውና ብዙ ጥያቄ የሆነ ነገር ብዙ የጎደለ ነገር እየሞላ በብዙ እያትረፈረፈ በብዙ ሞገስ እየሆነኝ በብዙ ክብር እየሆነኝ እግዚአብሔር እዚህ አድርሶኛል። ጌታ ኢየሱስ ይባረክ። የእግዚአብሔር ሰው በጣም ነው መወድህ፣ በጣም ነው ማከብርህ። አንተ ውስጥ ያለውን ጸጋ ጌታ ምስክሬ በጣም ነው ማከብረው። በእውነት አንዳንዴ የእግዚአብሔር ሰው አፖስትል ምናምን ብዬ ሰዋራ ራሴ የሆነ የሚሰማኝ ነገር አለ። ምክንያቱም እድሜ አይደለም ግን የእግዚአብሔር ክብር አለ አንተ ውስጥ። በእውነት የእግዚአብሔር ነገር አለ። በቃ ሴንስ የሚያረግ ሴንስ ያረጋልና በጣም በብዙ አከብርሃለሁ፣ ወድሃለሁኝ። እግዚአብሔር ዘመንህን ብርክ ያርገው በብዙ ጸጋ። አሁን ለዚች ቤተክርስቲያን በእውነት የተሰጠ ሲዝን ነው። በቃ እኔም ማምነው ሰዓቱ ነው፣ ጊዜው ነውና እኔ ስመጣ የነበረ መገለጥና አሁን የነበረ መገለጥ በጣም በኃይለኛው ነው። በእውነት እግዚአብሔር እየሰራ እንዳለ የምታውቁት አንዳንዴ ሚስጥራትን ሲገልጥ እግዚአብሔር እኔ በጣም ነው የምደነቀውና ከሰዎቹ የበለጠ እኔ አብዳለሁኝ። በቃ ሰዎቹ ሲነገር እንደዚህ አሁን ምናምን ሲሉ እኔ አብዳለሁኝ። በቃ እግዚአብሔር በብዙ ሚስጥራትን እየገለጠ ስላለ በብዙ ክብር እየመጣ ስላለና በእውነት እኔ አንድ ነገር እናገራለሁኝ። በዚህ አካባቢ ያላችሁ በቡልቡላ ውስጥ ያለ የሆነ ቡልቡላ አለ ይላል አፖስትል፣ ሌላ ቡልቡላ አለ ይላል። ሌላኛው ቡልቡላ ያላችሁና በየትኛውም ቦታ ላይ ያላችሁ ስፔሻሊ ቡልቡላ ውስጥ ያላችሁ በጣም ቅርብ ስለሆነ በጣም በቃ አመቺ ስለሆነ ነውና በጣም ተጠቀሙበት። ይሄን ጸጋ ተጠቀሙ። እውነት ነው ማናገኝበት ጊዜ ሊኖር ይችላልና አሁን ጥሪ ያረጋለሁኝ። በእውነት ተጠቀሙበት ይሄን ጸጋ ልልወዳለሁኝ። ማዕዝዬ እናቴ እህቴ በጣም አርጌ ነው መወድሽ፣ በጣም አርጌ በእውነት እና አንቺ ውስጥ ያለውን ጸጋ በእውነት የእናትነት ጸጋ አላት። በእውነት እውነት በቃ እግዚአብሔር የገለጠው የእናትነት ጸጋ አላትና በጣም ሩህሩህ ናት። ይሄ ደግሞ በቅርብ ይሆናል። የምሬ ነው። እግዚአብሔር የተናገረሽ ሁሉ በቅርብ ነው የሚሆነው። እግዚአብሔርን እንጠብቀዋለንና ትናንትና እየነገርኩሽ ነበር አይደል? በእውነት እኔ ምንም አላቅም ስለዚህ እንትን ዝግጅትና በህልሜ በጣም በትልልቅ ድስት ያው መናገር መቁረጥ ካለባችሁ ትቆርጡታላችሁና በትልልቅ የድስት እየሰራች እንጀራው በጣም በቃ በኃይለኛ እንጀራ ተጋግሮ አሁን ትላለች። በእውነት ማዕዜኑ ላሰራሽ እላታለሁኝ። አዎ ላበላ አሁን በቃ መብላት ነው እና የመብላት ሲዝን ነው በቃ ምትል ይመስለኛልና አሁን በቃ እንድንበላ ነው የምትጋብዘን እንድንበላ እና በጣም በሚገርም ሁኔታ እግዚአብሔር በውስጧ ተነስቼ ጸለይኩና ጌታ ሆይ በውስጧ ያስቀመጥከውን ያን በቃ ያንን ጸጋ አሁን ሲዝኑ ነው እያልኩኝ ስጸልይ ነበርና መጥቼ ስነግራት ይኸው ልሰራ እኮ ነው ስትለኝ ኖ ይሄን አይደለም መንፈሳዊ ነገር ነው አልኳትና በእውነት መንፈሳዊ ነገር ነው ይሄን አይደለም ያየሁት፣ በጣም ትልቅ ነገር ነው ያየሁት። እግዚአብሔር ይመስገን። እናየዋለን፣ በቅርብ ይሆናል። ጌታ ይረዳናል። ተባረኩልኝ ሁላችሁንም መንብዬ አልምታ ሁላችሁንም በእውነት እዚህ ያላችሁ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ጌታ ዘመናችሁን ይባርክ። ተባረኩልኝ። እንግዲህ ውድ የክርስቶስ ህብረት ተካፋዮች ቤተክርስቲያን ተከታታዮች በሙሉ እንዲህ በሚመስል ሁኔታ የትንሳኤን በዓል እያከበርን ነው። እንግዲህ እግዚአብሔር በዚች ቤተክርስቲያን ያደረገውን ነገር ከአባላት እንዲህ በሚመስል ሁኔታ ምስክርነት ተሰጥቷል። በሐዋርያው ዘላለም በዘማሪት መዓዛ የተደረገላቸውን ነገር ተናግረዋልና በእነሱ ለሚሰራው እግዚአብሔር እልልታ ጭብጨባ ያንሰዋል። እና እንግዲህ
ጄሪዬም እንዳለችው ይሄንን ጸጋ በተለያየ አካባቢ የምትገኙ በሙሉ እየመጣችሁ ተካፈሉ። አድራሻ መጠየቅ የምትፈልጉ በስክሪኑ ላይ በሚሄደው ስልክ ቁጥር እየደወላችሁ አዲስ አበባ አጥቢያ አዲስ አበባን ቦሌ ቡልቡላ በሚገኘው እንዲሁም ደግሞ ወላይታ ሶዶ ባለው አጥቢያችን ይህን ጸጋ መካፈል ትችላላችሁ። በመጨረሻ እጅግ በጣም የምንወደው ሐዋርያው ዘላለም የዛሬን ቀንም እንዲሁም በዓሉን በጸሎት ይዘጋል። ጌታ ይባረክ። በጣም ጥሩ ጊዜ ካሰብነው በላይ በእግዚአብሔር የታቀደ ጊዜ ነው ያሳለፍነው። በመጨረሻ ግን አብራችሁኝ ያላችሁ አገልጋዮችና እዚህ ያላችሁ አንድ የምላችሁ አደራ፣ በተለይ ቅዳሜ ተጀምሮ ባለው ፕሮግራም በተለየ እኛ ሀገር ባልተለመደ መልኩ አገልጋዮችን የማስነሳት ፕሮግራም ነው ያለኝና እዚህ ቤት አብራችሁኝ ያለፈውን 2 ዓመትም ከኔ ጋር የመጣችሁ በእርግጠኝነት ሬዲ ሁኑ። ትልቅ ሰፊ አገልግሎት ልናገለግል ብዙ ህዝብ እየመጣ ነው። ጊዜያችን ላይ ነን። ካልቆምን ወደ ኋላ ካላለን ሰው ሁላችንም ምንም አይነት ሚረብሽን ይሄ ከኢላማችን ጎን የሚመጣ ከግራ ከቀኝ የሚመጣ ነገር ዝምበል ብላችሁ ለአገልግሎት ብቻ እንድትዘጋጁ። መንቡ ካሱ ቤተክርስቲያን ውስጥ ያላችሁ ሙሉ ጊዜ አገልጋዮች ጸጋችሁ ተለይቶ ታውቆም ያለ ሌሎቻችሁም በጣም እንድትጠንቅቃችሁ እንድትሰሙ የሚፈልገው በእያንዳንዱ ሰው ውስጥ ምን አለ፣ ምን አወጣበት ዘንድ ከሱ ውስጥ ምን አይነት ጸጋ ይወጣ ዘንድ እግዚአብሔር ኃላፊነት ሰጥቶኛል ብዬ ነው በጌታ ፊት ስለናንተ የምጸልየው ማስበውና እግዚአብሔር ቢፈቅድ ቅርብ ጊዜ ደግሞ የምንገናኘው ፕሮግራም አንዳንዶች እግዚአብሔር በውስጣቸው ባስቀመጠው ነገር ኦርዲኔሽን ወይም የቤተ ክርስቲያን እውቅና ደግሞ የሚሰጣቸው ፕሮግራም ይኖረናል። አንድ ሰው ብቻ ሳይሆን 3 4 5 ሰዎች እግዚአብሔር እንዲዘጋጅ ነው ልቤ ላይ ያለው ፕሮግራምና ምን ይሆንብኛል መሰላችሁ? አንዳንዴ የሆነኛው ይበቃና የሆነኛው ጥሩ ነገር እያለው ወይ በሆነ ነገር ቢዚ ሆኖ ሎንግ ታይም ሚስ አደርገዋል። እኩል ሳይመጣልኝ ይቀርና የጌታን ጊዜ ጠብቃለሁና ቅርብ ጌታ ቢፈቅድ 3 4 5 የሚሆኑ ነቢያት፣ ወንጌላውያን፣ ፓስተሮች እውቅና አግኝቶ ደግሞ ወደ ስራ ውስጥ ይገባሉ። ያኔ በተሰማራነው ልክ ደግሞ ብዙ ነዶ ብዙ ምርኮ መሰብሰብ ይሆንልናል። ለትልቅ ነገር እንድንዘጋጅ በደንብ አበረታታችኋለሁ። አንዳንድ ጊዜ እቆጣለሁ። መቆጣት ግን ባለብኝ ልክ አልቆጣም። ኃላፊነት ፍቅር ብቻ አይደለም። ኃላፊነት ከረሜላ ብቻ አይደለም። ኃላፊነት ብላ ብቻ አይደለም። ልጆቻችሁን እምትቆነጥጧቸው ልጃችሁ እንደሆናችሁ እርግጠኛ ስለሆኑ እንጂ ከጎረቤት የመጣ የሰው ልጅ ማንም አይቆነጥጠው። እያበላሸም ታባቢዋለሽ። እያበላሸም ከጎረቤት የመጣ ልጅ ታው ይሄን እቃ ብለሽ ሌላ ይሰብራል ብለሽ እየፈራሽ ግን እቃው ይሰበራል እንጂ አትቆነጥጩ። ያንቺን ልጅ ግን ገና ሊያበላሽ ሲያስብ ትቆነጥጫለሽና ቁንጥጫና ቁጣ መገጸጽ ተግጻጽ ትክክለኛ አባት እንዲሆንላችሁ እንድታድጉልኝ ካልሆነ በቀር ለኔ ክብር ከማናችሁ ማንዳች ፈልጌ እንዳይደለ እንድታውቁ ከፊት ይልቅ አሁን ደግሞ ወደ ላቀ ነገር ለመግባት መቆጣትም ቅርጽ እንድትይዙ ማድረግም ግዴታችን ስለሆነ በተለይ ደግሞ ብዙ ነገር አብሬያችሁ እየተመካከረን ምን ሰረ ቤተክርስቲያን መሪዎች፣ አገልጋዮች ማዚ ዓለም መንቡ ከፊት ይልቅ ሲሪየስ እንድትሆኑና ትውልድን ቅርጽ ለማስያዝ በሚያስችል ቁመና እንድትቆሙ ፈልጋለሁ። ማዚንም ጨምሮ በደንብ አድርጌ ነው ምነግራችሁ። ምክንያቱም ሁሉ ነገር ከኔ ጋር ቀጥታ ኮንታክት አድርገው አይሆንም። ስለዚህ ሁላችንም እንድንነሳ ለሰፊ ስራ እንድንዘጋጅ ፊሽካ ነፍቻለሁ ብዬ ነው ማዋራችሁ ዛሬ። ምክንያቱም እግዚአብሔር መጥቷል፣ ተነስቷል። አብረነው እንነሳለን። ምድር ታልፋ ትሰጠናለች። ቡልቡላ ያላችሁ እንግዲህ ሁሉም ሰው እንደጋበዘን ከኛ ጋር ተነስታችሁ ለመስራት በራችን ክፍት ነው። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። የመከሩ ጌታ ሰራተኞችን እንዲያበዛልን እየጸለይን ነው። መታችሁ ተቀላቀሉ እንላችኋለሁ።
በድጋሜ በኢትዮጵያ በተለያየ ዓለም የምትኖሩ አርዳችሁ የተለያየ ሰርሞኒ በቤታችሁ ባታደርጉ በማይመች ሁኔታ እንኳን ያላችሁ ብትኖሩ ፋሲካችን ክርስቶስ ታርዶልናል። በዚህ ብቻ ደስ እንዲላችሁ ግብዣዬ ነው። አመስግነን እንጨርሳለን። ከመንቡ ጋራ እናመስግንና እናጠናቅቃለን። ከመጸለያችን በፊት አንዳንድ ነገር ብናገር ቢፈቀድልኝ እና አፖስትልን አብሬያቸው እንድቆም ያደረገኝ ብዙ ነገር አለ። እግዚአብሔር የሚናገረኝ ነገሮች ከጌታ ጋር አወራለሁና ልትቆሙ ሲፈልግ እግዚአብሔር ይነግራችኋል። በቃ የሚሆነውን ነገር መቆም ስላለባችሁ አብራችሁ መቆም ስላለባችሁ፣ አለዛ ልትሄዱ ትችላላችሁ። ካልተረዳችሁ አይናችሁ ካልተከፈተና ካልሰማችሁ ትሄዳላችሁ። እና እግዚአብሔር ብዙ ነገር ያወራኛል። ያው ባልናገርም እዚህ የመጣው ልታቆመኝ ስለፈለክ ነው አይደል? እግዚአብሔር አይኖቼን ከፍተህ ይሄን የምታሳየኝ እላለሁኝና ሰሞኑን ራሱ በጣም እየጸለይኩ ነበር። እግዚአብሔር ስራ አለኝ ይለኝ ነበር። በቃ ስራ አለኝ፣ በዛ ቤት ስራ አለኝ ይለኛል እግዚአብሔር። ከዚያም ደግሞ በቃ አይተን የማናቀውን ነገር እግዚአብሔር እንደሚያደርግ ይናገረኝ ነበር ስጸልይ። በቃ አይታችሁ የማታውቁትን ነገር ጉድ እስክትሉ ድረስ በመካከላችሁ አደርጋለሁ ይለኝ ነበር እግዚአብሔርና እንድቆም ያደረገኝ አብሬያቸው እንድሆን ያደረገኝ የሚታየውን ነገር አይቼ አይደለም። ከሚታየው ባሻገር የሆነ ነገር እግዚአብሔር ስለሚያወራኝ ነው። ከሚታየው ነገር ባሻገር የሆነ ነገር አሁን ከማየው ሁኔታ ወይም ሲጀመር አብሬ ከነበርኩበት ሁኔታ ባሻገር የሆነ ነገር ነው እግዚአብሔር የሚናገረኝና የሚያወራኝ። ስለዛ ነው እግዚአብሔር አብሬያቸው እንድቆም ያደረገኝ። ማዚዬ እግዚአብሔር በጣም ትልቅ ነገር እግዚአብሔር ባንቺ አለው። በጣም ትልቅ ስራ አለው። እንደዚህ ላለው ሲመጡ ዘማሪዎች ሳይ ጥልቅ ይጠራል። በሷ ውስጥ ያለው ዝማሬ ዘማሪዎችን እየጠራ ነው። በቃ ጸጋዋ ነው እየጠራቸው ያለው። የኛ ማንነት አይደለም ያለው፣ ግን የሷ ጸጋ ትልቅ ስለሆነ በሷ ያለ ጸጋ ጥልቅን እንደሚጠራ የሷ የዝማሬ ጸጋ ዘማሪዎችን ይጠራል። እዚህ ቤት እንደምታዩት ዘማሪዎች ሲመጡ ቀላል ጸጋ ይዘው አይደለም አብረውን የሚያገለግሉትና የሚዘምሩትና ይገርመኛል ያንን ነገር ሳይ። ገና ብዙዎችን ትሰበስቢያለሽ ማዚዬ ማለት አንቺም በብዙ ነገር እንዳለፍሽ እንዲሁ ባጭሩም ስለማቅ በእንደዚያ ሁኔታ ያለፈ ሰው ሌሎችን እንዲያነሳ ነው፣ ለሌሎች እንዲተርፍ ነው፣ ለሌሎች እንዲደርስ ነው። ስለዚህ ያንን ያለፍሽበትን ስለሚያውቅ እግዚአብሔር ባንቺ ብዙዎችን ያነሳል፣ ገና ባንቺ ብዙዎችን ይጠራል፣ ገና ባንቺ ብዙዎችን የሆነ መስመር እንድታስይዢ ያደርግሻል ገና። ይሄ አይደለም የማዚ ጸጋ፣ ይሄ አይደለም የማዚ አገልግሎት፣ ይሄ አይደለም። ያው ሰዎች ይያዛሉ በብዙ ነገር፣ በኑሮ በልጆች ጊዜ በማጣት ይያዛሉ። ነገር ግን እግዚአብሔር ሰፊ ጊዜ ሲሰጣት ገና ሰፊ ነገር እናያለን። በሷ ጌታ ይባረክ። በአፖስትልም ያለው ጸጋ ይሄ ብቻ አይደለም፣ ይሄ ብቻ አይደለም። እኔ ያየሁት ከእግዚአብሔር የሰማሁት ይሄ አይደለም። በላዩ ላይ ያለው ጸጋ ይሄ አይደለም። የእግዚአብሔር ስራ ገና ነው። የእግዚአብሔር ስራ አልተጀመረም ገና። መሰረቱ እየተጣለ ነው ልበል፣ ከመሰረትም በታች ነው ገና። ገና ትልቅ ስራ እግዚአብሔር ይሰራል። በጣም ትውልድን ይጠራል እግዚአብሔር። ብዙዎችን ያስነሳል እግዚአብሔር። የተገፉትን ይጠራል፣ የወደቁትን ይጠራል፣ የሳቱትን ይመልሳል፣ የደከሙትን ይመልሳል፣ ያበረታል። ይመጣሉ፣ በዚህ ይበረታሉ፣ ይታጠቃሉ። ሰሞኑን እንደምንለው መታጠቅ፣ ማስታጠቅ፣ ከዚያ ደግሞ ትጥቅን ማስፈታት። እንደዚያ ይሆናል በዚህ ቤት አሜን። መታጠቅ፣ ማስታጠቅ፣ ደግሞም ትጥቅን ማስፈታት፣ በቅባት ደግሞ በልጦ መገኘት። ሰሞኑን እንደዚህ እያለን ነበርና አፖስትል ትልቅ ነገር ነው ያለበት፣ በጣም ትልቅ ነገር ነው ያለበት። ምናልባት ስናየው ልጅ ሊመስል ይችላል፣ በእድሜው ልጅ ሊመስል ይችላል፣ ሁኔታዎች አይመስሉም አይደል? እኔ ግን ከዚያ በላይ ነው በሱ ላይ ያለውን ጸጋ እግዚአብሔር የሚለኝና የሚያሳየኝ። በቃ ላትቀበሉት እስከማትችሉ ድረስ ማለት ይሄ ይሆናል እንዴ ብላችሁ እስከምትሉ ድረስ እግዚአብሔር ትልቅ ነገር በህይወቱ ያደርጋል። ይሄ ገና መሰረታችን ነው። እግዚአብሔር ያሰፋናል፣ ያወጣናል፣ በአደባባይ ይገልጠናል። በአደባባይ ደግሞ የምንገለጠው እሱን ክብር ለማንጸባረቅ የእሱን ክብር ለማሳየት ነው የምንገለጠው። ገና ሰፍተን በስተን በአደባባይ ሆ ብለን እንወጣለን። አሜን።
ሆ ብለን እንወጣለን። እንደዚህ አይቻለሁ። ሆ ብለን መንገድ ሞልተን እንደዚህ ሰዎች ስብከት እየሰበኩ መንገድ ሞልተው እንደሚሄዱት እንደሱ አይነት ራእይም ሳይ ነበረ። ትልልቅ ሰዎች አገር ልብስ የለበሱ በጣም አዛውንቶች ሁሉ ያሉበት የሆነ ጥቅስ ተይዞ ምናምን አስፋልት ላይ ይወጣል ተሰብስቦ እንደሱ አይነት ሁሉ እግዚአብሔር እያሳየኝ ነበር። ገና እንደዛ ሆ ብለን እንወጣለን። የእግዚአብሔርን ስራ ይዘን እንወጣለን። ደሙ በመጋኒ ላይ ስለተቀባ ደሙ በጉበኒ ላይ ስለተቀባ ሞታለፈ ሄደ ራቀ ከኔ ጋር የጌታዬ ደም አይቶ የኢየሱሴ ደም አይቶ የጌታዬ ደም አይቶ የኢየሱሴ ደም አይቶ ሞታለፈ ሄደ ከኔ ርቆ ደሙ በመጋኒ ላይ ስለተቀባ ደሙ በጉበኒ ላይ ስለተቀባ ሞታለፈ ሄደ ራቀ ከኔ ጋር የጌታዬ ደም አይቶ የኢየሱሴ